ሰላም ጤና ይስጥልኝ ይህ የአማርኛ መጽሐፍት የዩቲዩብ የትረካ ቻናል ነው። በዚህ ቻናል ዘወትር ሰኞ፣ ረቡዕና አርብ ምሽት 3 ሰዓት ላይ የተመረጡ የአማርኛ መጽሐፍት ትረካዎችን ወደ እናንተ እናደርሳለን። በዛሬው የትረካ ሰዓታችን ኢትዮጵያዊውን ታላቁን ሰው ጸሐፊ ትዕዛዝ አክሊሉ ሀብተወልድን እናነሳለን። እኚህ በደርግ ከተገደሉት የአፄ ኃይለ ሥላሴ 60 ሹማምንቶች አንዱ የሆኑት ሰው ኢትዮጵያ የምትመካባቸው አፍሪካ የምትደነቅባቸው ታላቅ ምሁርና ዲፕሎማት ነበሩ። ጸሐፊ ትዕዛዝ አክሊሉ ሀብተወልድ ደርግ በወህኒ ቤት አጉሮ የሚፈርድባቸውን ሲያሰላስል እሳቸው ለመርማሪ ኮሚሲዮኑ መስከረም 10 1967 ዓ.ም ከወንጀል ንጹህ መሆናቸውንና ለሀገራቸው ያበረከቱትን የጣሩትን በውር ድንብሩ ለመጣው ወታደራዊ መንግስት እንደ ዕውቀት መረጃ እንደ ሰነድ ማስረጃ የሆነው ዘንድ አንድ ጽሑፍ ከወህኒ ቤት ሆነው አቀረቡ። ጸሐፊ ትዕዛዝ በዚሁ ጽሑፋቸው መግቢያ ላይ ተዚህ ቀጥሎ የተጻፈው እስር ቤት በነበርኩ ጊዜ በቃል ማስታውሰው ነው። ፋይልና አስፈላጊውን ሰነድ ሳላይ ስለሆነ ዓመተ ምህረትና ወራት የስም ይህንን የመሰለ ትንንሽ ስህተቶች ሊኖሩ ይችላሉ። በጠቅላላው ግን ታሪኩና ፋክቱ እውነተኛና በዶክመንትም ፕሩፍ ሊሆን የሚችል ነው ሲሉ መልእክታቸውን በጽሑፉ መግቢያ ላይ አስፍረውልናል። እኛም ከዚሁ ጽሑፋቸው ውስጥ የመረጥናቸውን ኤርትራን ለመመለስ ያደረኩት ትግል የሚለውንና ሌሎች ጉዳዮችንም ወደ እናንተ ልናደርስ ወደድን። ትረካውን ማድመጥ ሲጀምሩ ቪዲዮን ላይክ ማድረግዎን አይርሱ። ቻናላችንን ሰብስክራይብ ካላደረጉ ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ። እስከ ትረካው ማብቂያ ድረስ አብራችሁን ቆዩ። ኤርትራን ለማስመለስ ያደረኩት ትግል፣ አራቶቹ መንግስቶች ዘንድ የተደረገው ትግል። በፓሪስ የሰላም ውል ውስጥ 1937 እንደተመለከተው አራቶቹ መንግስታት አሜሪካ፣ መስኮብ፣ እንግሊዝ፣ ፈረንሳይ የጣሊያንን የቅኝ አገሮች ጉዳይ መጨረስ ያለባቸው በአንድ ዓመት ውስጥ ነው። ሳይጨርሱ የቀሩ ጊዜ ጉዳዩ ለዩናይትድ ኔሽን እንዲቀርብ ነው የተወሰነው። ጉዳዩን ለመወሰን መሰረት የሚያደርጉትም ተዘርዝሯል። በዚህ በአንድ ዓመት ስራዬ ጊዜያት የገጠመኝን እዚህ ለመዘርዘር አይቻልም። የአራቱ መንግስታት በሎንዶን ተሰብስበው የኢትዮጵያን ሐሳብ እኛን ሰማለንና በዚህች ቀን እንድትገኝ የሚል መልእክት አርብ 2 ቀን ሲቀረው አስታወቁ። ያን ጊዜ አውሮፕላን የለን። የእንግሊዝ ቢኦሲ የሚመጣው በሳምንት 1 ቀን ነው። የትራንስፖርት ችግር ስላለብኝ ለ4 እና ለ5 ቀን አስተላልፉልኝ ብዬ ጠየቁኝ። እነሱም ባልነው ቀን ታልሆነ ብለው ጥያቄን አልቀበላሉ። ችግር ላይ ሆነን አንድ ትንሽ አውሮፕላን ለጃንሆይ የእንግሊዝ መንግስት የሰጣቸው አንሬጅስተርድ የሆነች ይዤ ለመሄድ ቆረጥኩ። በሱዳን፣ ግብጽ፣ ግሪክ፣ ፈረንሳይ ሀገር እያረፈች ቤንዚል በመውሰድ መጓዝ ስላለባት ተነኚህ አምባሳደሮች የተጻፈ ወረቀት ተቀብዬ ቅዳሜት ተነሳው። ሱዳን ደህና ተቀበሉን። ግብጽ ግን ሉክሶር ስንደርስ ወረቀቱን ባሳየው እኛ ከእስራኤል ጋር ጦርነት ላይ ነው ያለነው፣ ይህ ወረቀት እውነት መሆኑን አላውቅም፣ ፓይለቱም ነጭ ስለሆነ እስራኤል ይሆናል፣ ጦርነት ላይ ስለሆነም ፎር አፍተርኑን በኋላ መብረር ክልክል ነው፣ ስለዚህ በቀጥታ ወደ ካይሮ ሄዳችሁ እዚያ ትመረመራላችሁ፣ በአውሮፕላን እናስከተላችኋለን አለኝ። እሺ ብለን ተሳፈርን። ፓይለቱ ምን ላድርግ አለኝ። ካይሮ የሄድን ጊዜ ተሰኞ ቀጠሮ ሊሰናከልብኝና የኢትዮጵያ ጉዳይ ሊበላሽ ነው። ለፓይለቱ ዝም ብለህ ቀይ ባህርን እየተከተልክ ሂድ፣ ሪስክ ማድረግ አለብን አልኩት። በዚሁ ዝም ብለን እየሰጋን ተጓዝን። ሜዲትራኒያን ባህር ስንደርስ እፎ ያለን። ማታ በጨለማ በ3 ሰዓት ሼፒር ደረሰን። ቤንዚል አለቀብን። እንድንወርድም ፈቃድ ጠየቀን። መብራት ስለሌላቸው የካሚዮን መብራት አብርተው ለመውረድ ቻለን። እዚያም አደረን። በማግስቱ እሁድ ግሪክ ደረሰን። ደህና ተቀበሉን። ወዲያውም ተነስተን ፈረንሳይ ሀገር ማርስ ያረፍን። ቤንዚንም ታልከፈላችሁ አንሰጥም ብለው ያልታወቀ አውሮፕላን ነው በማለትም አስቸገሩን። በእንደዚህ አኳኋን እንደምንም ሎንዶን ደረሰን። ይህ አንዱ ምሳሌ ብቻ እንዲሆን ነው። ሎንዶን እንደደረስኩ የአራቱን ወኪሎች እየዞርኩ ተገናኘሁ። እንደምንም በችግር እንደመጣሁ አስረዳኋቸው። ዋናው ኮንታክት ለማድረግ ነው። ጉባኤው እንደተከፈተ 60 ገጽ ያለውን ዶክትሪን አትሜ ለአራቶቹ ሰጥቼ ማንበብ ጀመርኩ። ጊዜያቱ ሙቀት ስለነበር ኦገስት የፈረንሳይ ወኪል
ይህንን ሁሉ እስክታነብ እዚህ ልንቆይ ነውን? ንግግርህን ታደለናል፣ ለምን ታነበዋለህ? አለ። እኔ ተብዙ ችግር በኋላ ስንት ሺህ ኪሎ ሜትር አቋርጬ የመጣሁት 2 ሰዓት ተሰጡናላችሁ ብዬ ተስፋ በማድረግ ነው አልኩት። ፕሬዝዳንቱ መስኮብ ስለነበር ማሊክ እውነቱን ነው መስማት አለብን ብሎ ወሰነ። ንግግሬም ታለቀ በኋላ አንዳንድ ጥያቄ ሲደርስ ለሁሉም መለስኩኝ። የፈረንሳይ ማሊግሊ ስለ ኤርትራ ጥያቄ እንኳን ይሁን ደግሞ ሶማሌ ምን መብት አላችሁ አለኝ። ዋሚ ታሪክ እንደሚያስረዳው የፈረንሳይ ሶማሌ የኛ ነበር፣ ይህን አያውቁትም? መስኮብ ደስ ብሎት ያውልህ መልሱ አለው። ከዚያም በኋላ በደንብ የተሰናዳ ሜሞራንደም አስረክቤ ተለያየን። ከዚህም በኋላ አራቶቹ መንግስቶች በኤርትራና በሶማሌ የኢንኳየር ኮሚሽን ላኩ። የእንግሊዝ መልእክተኛ በኮሚሲዮን ውስጥ ስታንፎርድ ነበር። በፊት አዲስ የገንዘብ አማካሪ የነበረው። የአሜሪካኑን የሚመራው በሚስተር ሃተር ነበር። በስቴት ዲፓርትመንት የኢትዮጵያን ጉዳይ የሚከታተልና ተብዙ ጊዜ ጀምሮ ማውቀው የፈረንሳይ ቢዛር ዳፎዚዮ የሚባለው የመስኮብን አላውቀውም ነበር። ኤርትራ አስመራ ሄድኳርተራቸውን አድርገው ኢንኳየሪውን በሚያደርጉበት ጊዜያት እኔ አሜሪካን ሀገር ለዩናይትድ ኔሽን ጉባኤ ገኝ ነበርኩ። ተኔም ጋር አቶ ገብረ መስቀልና ብላታ ዳዊት ቁበ በእግዚ ነበሩ። ኮሚሲዮኑ ኤርትራ በመገኘቱ ቸኩዬ በግብጽ በኩል ተመለስኩ። ከዚያም ኮሌራ ገብቶ ነበርና ለመከተብ የተወሰነውን ጊዜያት ግብጽ ተመድረሴ በፊት አላገኘሁም። አውሮፕላን ስጠብቅ ለ2 ቀን ቆየሁ። ተዚያም አስመራ ስደርስ አገረገጂው እንግሊዝ ኮሚሲዮን ያለበትን ቻው የሚባለውን ሆቴል ሬኩዚሲዮን አድርጎ ስፍራው ሰውም አይገባም አለኝ። እኔ እዚያ ድሬ ተኮሚሲዮኖቹ አባሎች ጋር ለመነጋገር ነበር ስለማውቃቸው። በኋላም አዲስ አበባ የሚመጣው የአሜሪካን አምባሳደር አንድ ሌሊት እዚህ ስለሚያድር እሱ እስኪመጣ ለአንድ ሌሊት እዚያ እንዳድር ተፈቀደልኝ። እዚያም ተገባው በኋላ ማታውኑ በየመኝታ ቤታቸው ሄጄ እያንዳንዱን አባሎች አነጋገርኳቸው። ተስፋ የሚያስቆርጥ ነገር ነገሩኝ። የክርስቲያኑ ክፍል እንኳን የነራስ ተሰማ ተሰባሺ ጦር ጋር ኢትዮጵያን አንፈልግም እንግሊዝን ነው እንጂ ብለው ቃላቸውን ሰጥተውኛል አሉ። በዚያን ጊዜ ሊአዞን ኦፊሰር ነበርን። እሱም ጀነራል ነጋ ኃይለ ሥላሴ ነበር። እሱንም በረጅሙ አነጋገርኩት። እንዳስረዳኝም የእንግሊዝ አድሚኒስትሬሽን ብዙ ሳቦታጅ እንዳደረገብን ነው፣ ትራንስፖርትና ቤንዚን በመከልከል። በዚህም ለሚስተር ቢቪን የእንግሊዝ የውጭ ጉዳይ ሚኒስተር ተገቢውን ፕሮቴስታሶን በየጊዜው አደረኩ። ችግሩ ምንም ትዕዛዝ ቢሰጥ ኮሎኔል አፊክ ደግሞ የፈለገውን ያደርግ ነበር። በመጨረሻም የኮሚሲዮኑ ራፖርት አትሞ ለዩናይትድ ኔሽን ቀረበ። ስምምነት አላገኘም። አንዳንድ መንግስት የራሱን ፖሊሲ ለኮሚሲዮኑ አባል ላደረገው መሪ ትዕዛዝ ስለሰጠው ከኮሚሲዮኑ ራፖርት ባጭሩ የሚለው ትክክለኛውን ለማወቅ ራፖሩን ማየት ያስፈልጋል። ቀጥሎ እንዳለው ነው። አሜሪካና እንግሊዝ ተህዝቡ 40% ብቻ ከኢትዮጵያ ጋር ለመቀላቀል ይፈልጋል። በ60 እጁ አይፈልግም። ስለዚህ የአሜሪካን ሐሳብ ተአስመራ ከተማና ተምጽዋ በቀር አሰብን ሌላው የክርስቲያኑ ሀገር አካለ ጉዛይ ሐማሴን ሰራይና አቆርዳታ ሳይጨምር ለኢትዮጵያ እንዲሰጥ፣ የእንግሊዝ ሐሳብ ደግሞ ለ10 ዓመታት ኤርትራን በሞግዚትነት ኢትዮጵያ አስተዳድራ ከዚያ በኋላ አገሩ ነፃ አገር እንዲሆን፣ መስኮብና ፈረንሳይ ያቀረቡት ደግሞ ህዝቡ 30% ኢትዮጵያን ይፈልጋል፣ 70% አይፈልግም። የሰጡትም ሐሳብ አሰብ ብቻ ለኢትዮጵያ ተሰጥቶ ሌላው ለጣሊያን በሞግዚትነት እንዲሰጥ ነበር። በዚያ አኳሁን አራቱ መንግስቶች ስምምነት ስላጡ የፓሪስ የሰላም ውል እንደሚያዘው ጉዳዩ ለዩናይትድ ኔሽን ቀረበ። በዩናይትድ ኔሽን ጉዳዩ ተመታየቱ በፊት እየዞርኩ አራቶቹ የውጭ ጉዳይ ሚኒስትሮች ጋር ተገናኝተን ማስረዳት አስፈላጊ መሆኑን ተረዳሁት። በመጀመሪያ ተጀነራል ማርሻል ጋር የአሜሪካን የውጭ ጉዳይ ሚኒስትር የነበረው በ1948 ፓሪስ ላይ የዩናይትድ ኔሽን ጉባኤ ስለነበር እዚያ ነው ሁሉንም ያነጋገርኩት። ራሱ እንዲያነበው በማሰብ አጭር ሚሞራንደም አሰናድቼ ሄጄ ነበር። አስመራንና ምጽዋን ያስከለከሉን ማስተዳደር አይችሉም በማለት መሆኑን ስለገመጥኩ ታስመራ 5 ጊዜ የሚበልጥ ህዝብ ያለባትን አገር አዲስ አበባን ስናስተዳድር እንዴት አስመራን ማስተዳደር አንችልም? ምጽዋም በገቢው የሚተዳደር መሆኑን ተስታስቲኩ ጋር አስረዳሁት በሚገባው መንገድ። አሜሪካን የትንንሽ ሀገሮች ጠባቂ ሆና እኛ መጀመሪያ ቪክቲም የሆነው በየጊዜው የወረራ በር የሆነውን ፖርትና አገር የኢትዮጵያ ዋና ታሪኩ የተጀመረበትን አገር አዱሊስን እንዴት ተከለክሉናላችሁ?
እኛ መቼም ወገን የሌለን ትንሽ ሀገር ነን። የምንጠይቀው ጀስቲስ ነው። ይህንንም እናንተ አሜሪካኖቹ አንቲ ኮሎኒያሊስቶች የሆናችሁ ተከላከላችሁን ምን እናደርጋለን በማለት በሚያሳዝን አኳኋኑና በሚገባው መንገድ አስረዳሁት። በመጨረሻም ይህንንም አጭር ማስታወሻ ራስዎ እንዲያነቡት ለምናለሁ። የያዘውን ፋክት ብቻ ነው። አንድ ነገር ውሸት ሆኖ ቢገኝ ሁሉም ይቅርብን አልኳቸው። እሳቸውም በትካዜ አኳኋን ሁሉንም ሰምተው ማስታወሻውን ተቀብለው አነበዋለሁ፣ ከፕሬዝዳንት ትሩማን ጋርም ተመካክሬ መልሱን እስከ 15 ቀን እሰጣለሁ አሉኝ። ከ15 ቀን በኋላም አስጠርተው መልስ ሰጡኝ። ቀጥሎ ያለውን ከፕሬዝዳንት ትሩማን ጋር ተመካክሬ ታስመራም ምጽዋንም ታሰብም ጋር ሌላውንም ታቆርዳት ሲቀር ለኢትዮጵያ እንዲሰጥ አሜሪካን ይስማማል። ግን አንድ ምክር ምሰጥህ ታንድ ወር በኋላ በአሜሪካን የፕሬዝዳንት ምርጫ አለ። ግምቱ የሪፐብሊካን ፓርቲ ያገኛል ነው። ይህም ሲሆን ፕሬዝዳንቱ ገቨርነር ዲዊ የኒውዮርክ የውጭ ጉዳይ ሚኒስተር የሆነውም ሚስተር ዳላስ ነው። ዳላስም አሁን በእኛ ዴሌጌሽን ውስጥ ስላለ እሱን ለኔ የነገርከኝን ሁሉ ብታስረዳው ይጠቅማል አሉኝ። እኔም በጣም አመስግኜ ተሰናብቼ ሄድኩኝ። ዳላስንም በቀጠሮ ተገናኝቼ ለማርሻል እንዳስረዳሁት አደረኩኝ። ሚሞራንደሙንም ሰጠሁት። እሱም በመጨረሻ ይህንን ሁሉ ለኔ የምታስረዳኝ ለምንድነው? እኔ ምንም አይደለሁም ሲል ምናልባት በቅርቡ የውጭ ጉዳይ ሚኒስተር ሳይሆኑ አይቆሩም አልኩት። በመደሰት ከት ብሎ ሳቀ። በመጨረሻም ከገቨርነር ዲዊ ጋር ተመካክሬ መልሱን እስከ 8 ቀን እሰጣለሁ አለኝ። ከ8 ቀን በኋላ አስጠርቶ ምርጫውን ያገኘን ጊዜ ማርሻል እንዳለው እኛም ኤርትራን እንድታገኙ እንደግፋችኋለን ብሎ አረጋገጠልኝ። ምርጫውን ግን አላገኙም። ትሩማን ያገኘው። ተዳላስ ጋር ባንድ ሆቴል ስለነበርን ተገናኝተን ተወያየን። ከእንግሊዞች ጋር እንደዚሁ ተገናኝቼ ተነጋገርኩኝ። ኢትዮጵያዊ የሆኑት ወንድሞቻችን እንዴት በሞግዚትነት አስተዳድሩ ትሉናላችሁ? ወዳጆቻችን ጃንሆይ የተቀበላችሁ 5 ዓመት ሙሉ ተስፋችን የምንላችሁ በማለት እነሱም አሜሪካኖች ናቸው ያስቸገሩት፣ አስመራም ምጽዋም ለኢትዮጵያ አይሰጥም ስላሉ የመስኮብና የፈረንሳይን መተው ነው። እነሱ ሁሉም ለጣሊያን ይመለስ ነው የሚሉት። ስለዚህ አሜሪካኖች ኮንቪንስ ታደርግህ እኛ ኤርትራ ታቆርዳት በቀር ለኢትዮጵያ ቢመለስ አንቃወምም ሲሉ እኔም ከአሜሪካኖች ጋር ያደረኩትን ስምምነት ስገልጥላቸው እኛም በዚሁ እንስማማለን አሉ። ያቆርዳትን ሁለቱም ጠንክረው በዘርም በሃይማኖትም ተናንተ ጋር ግንኙነት ስለሌለው ወደፊት ይታያል በማለት ነው። የእንግሊዝ ሐሳብ ግን ተሱዳን እንዲቀላቀል ነበር። እኔም ይህንን ያህል ታስቀበልኳቸው የዩናይትድ ኔሽን ጉዳይ ሲቀርብ ያቆርዳትን በወዳጅ መንግስት በኩል ለነዚህ አብሮ በኢትዮጵያ እንዲላክ አደርጋለሁ በያቅጄ ነበር። የፈረንሳይና የመስኮብ ሁናቴ ልዩ ምክንያት አለው። መስኮብ በጣሊያን ሀገር በቺጎሊቲ የሚመራ ኃይለኛ የኮሙኒስት ፓርቲ ስላለ መስኮብ ጣሊያንን ረድቷል ተብሎ የኮሙኒስት ፓርቲ በኢሎኬሽን ምርጫ አግኝቶ መንግስቱን እንዲይዝ ለማድረግ ነው። ፈረንሳይ ሁሉም ለኢጣሊያን ይመለስ የሚለው ሊቢያ ነፃ መንግስት የሆነው ጊዜያት ለአልጄሪያና ቱኒዝ የቅኝ ግዛቱን ስላሰጋ ነው። ሊቢያና ኤርትራ ምንም አያገናኛቸውም። ኤርትራን ለኢትዮጵያ ብትሉ ምን ይጎዳችኋል? ያሉበትም ኢስት አፍሪካና ኖርዝ አፍሪካ ነው በማለት ተሚስተር ቢዶ ጋር ብዙ ብከራከርም የፕሪንሲፕል ጉዳይ ነው መለያየት አይቻልም ብለው በዚሁ ከረረ። መስኮብም እንደዚሁ ሁሉም የራሱን ጥቅም እንጂ በፖለቲካ ጀስቲስ እንደሌለ የታወቀ ነው። ግን ፈረንሳይ ምንም ኢንፍሉዌንስ ያን ጊዜ ስለሌላት የተሸነፈች በመሆኗ መስኮብም ያለው ወገን ተ3 እና ተ4 የማይበልጥ ስለሆነ ከ52 መንግስታት ውስጥ የሚበልጠው ድምጽ ለኛ እንደሚሆን በመገመት ወደ ጉባኤው ለመሄድ መሰናዳት ጀመሩ። ይሄ ግምት ነው። ጉባኤው ሲከፈት ግን የየመንግስቶቹ ትክክለኛ አቋም ያን ጊዜ ነው የሚታወቀው። ለምሳሌ 21 የአሜሪካ ላቲን ሀገሮች አሜሪካንን ይከተላሉ በማለት እንደዚሁም የኮመንዌልዝ ሀገሮች እንግሊዝን። የኤርትራ ጉዳይ በዩናይትድ ኔሽን ጉባኤ በ1948 እንደ አውሮፓውያን አቆጣጠር የዩናይትድ ኔሽን ጉባኤ ፓሪስ ላይ ተደርጎ ሁለተኛው ክፍል ኒውዮርክ ላይ ተደረገ። የአራቶቹ መንግስታት ሪፖርት ቀረበ። ጉባኤው አንዳንድ ንግግር ታደረገ በኋላ የኛን ፖዚሽን በሚገባ አስረዳው። በሙሉ ጉዳዩ በ1949 በሚደረገው ጉባኤ እንዲታይ ተወሰነ። በዚህም ጉባኤ ጊዜያት የእያንዳንዱን አገር አቋም ለማወቅ ቻልኩኝ። ከዚህ ቀጥሎ እንዳለው ነበር። የላቲን አሜሪካን ግሩፕ በሙሉ የላቲን አሜሪካን አገሮች እና አርጀንቲና፣ ቺሊ፣
ቬኔዙዌላ፣ ሜክሲኮ ወዘተ ሁሉም ካቶሊክ ስለሆኑ የጣሊያን ዘሮች ባንዳንዶቹ ብዙ ስላሉ በጳጳሱ በሮማ ኢንፍሉዌንስ ውስጥ ነበሩ። አሜሪካኖችም ጣሊያንን ላለማስቀየም በእነሱ ላይ ፕሬሸር አላደረጉም ነበር። ስለዚህ የላቲን አሜሪካን ግሩፕ በሙሉ ጣሊያንን ይደግፍ ነበር። የአረቦች ግሩፕ ግብጽ፣ ኢራቅ፣ ኢራን፣ ሳውዲ አረቢያ፣ ሊባን፣ አማን በሃይማኖት ምክንያት ኤርትራ ከኢትዮጵያ ጋር ተምትቀላቀል ነፃ እንድትሆን ነበር የሚደግፉት። የእስያ ግሩፕ ህንድ፣ ፓኪስታን፣ በርማ፣ ሴሉን በእስያ ኮሎኒ ሆነው ስለነበር በፕሪንሲፕል ነፃነት እንጂ ኢትዮጵያን እንድትቀላቀል አይደግፉም ነበር። ፓኪስታንም ዋና የእስላም ፋንታዚም ይዞት በጣም ተቃዋሚያችን ሆነ። የኮመንዌልዝ ሌሎች ሀገሮች እንደ ኦስትራሊያ፣ ኒውዚላንድ፣ ካናዳ፣ ሳውዝ አፍሪካ ተካናዳና ተኒውዚላንድ በቀር ተቃዋሚያችን ነበሩ። በአፍሪካ ተግብጽ በቀር ነፃ የሆነ ላይቤሪያ ብቻ ነበር። ላይቤሪያም ደጋፊያችን ነበር። አውሮፓ የአራት መንግስቶች ከላይ ተነግሯል። ሌሎቹ እንደ ቤልጂክ፣ ሆላንድ፣ ዴንማርክ፣ ስዊድን፣ ኖርዌይ ያሉት ወይም እንግሊዝን ይከተላሉ ወይም ኒውትራል ነበሩ። እንግሊዝ ግን በእነሱም ላይ ሆነ በኮመንዌልዝ ሀገሮች አንዳችም ፕሬሸር አላደረገም። በዚያ አሁን ከ52 መንግስታት ወደ 90 እጁ እኛን አይደግፉም ማለት ነው። የኤርትራና የባህር በር የማግኘታችን ጉዳይ ለኛ ቫይታል የሆነው ዩናይትድ ኔሽን ላይ በድምጽ ብልጫ እንደሚበላሽ ተረዳው። በያገሩ ያደረኩት ጉብኝትና ተየመንግስታቱ ጋር ያደረኩት ንግግር ጉባኤው ተመከፈቱ በፊት ተገቢ በሆኑት ሀገሮች እየዞርኩ የኢትዮጵያን ጥያቄ ማስረዳት አስፈላጊ መሆኑን ለጃንሆይ ሐሳቡን አቅርቤ እሳቸውን በሙሉ ተስማሙበት። እኔም መጀመሪያ ግብጽን እሱን ኮንቪንስ ታደረኩኝ። ሌሎች አረብ ሀገሮች ያን ጊዜ እሱን ስለሚከተሉ ሁለተኛ አውሮፓን፣ ሶስተኛም ላቲን አሜሪካን ሁለት ድምጽ ያላቸውን እንደዚሁም የአራቱ መንግስታት የውጭ ጉዳይ ሚኒስትሮች እንደገና በማነጋገር በተከታዮቻቸው ላይ አስፈላጊውን ፕሬሸር እንዲያደርጉ እቅድ አወጣው። በዚህም ፕላን መሰረት ለእያንዳንዱ የሚሰጠውን ማስታወሻና ዶኩሜንት እንደ ፖለቲካቸው አመራር የሚነገራቸውን አስፈላጊ ለሆኑትም ዴኮሬሽን እንዲሁም የጃንሆይን ደብዳቤና ፎቶግራፍ ይዤ ጉዞዬን ጀመርኩ። ተኔ ጋርም አቶ ተስፋዬ ተገኝ፣ ያን ጊዜ ፓሪስ ሚኒስተር የነበሩት አቶ ምሩ ዘለቀ የኔ ጸሐፊ የሆኑት ነበሩ። መጀመሪያ ግብጽ ከንጉስ ፋሩክ ጋር ተነጋገርኩ። እንዲሁም ተጃንሆይ የተሰጠውን መልእክትና የሰላምን ኮርደን ሽልማት ሰጠሁት። ተውጭ ጉዳይ ሚኒስተሩም ጋር እንድነጋገር ቀጠሮ ተደርጎ በረጅሙ የኛም ፖዚሽንና የጥያቄያችንን ምክንያት ግብጽ አባይን እንደምትጠጣ ሁሉ እኛም መርዳት እንዳለባት እንግሊዞችንም ሌሎቹንም አረብ ሀገሮች ምክሯን ሰጥቶ እንዲረዱን እንድታደርግ በመጨረሻም ንጉሱም መንግስቱም ኢትዮጵያን ለመደገፍ ቃል ገብተው ትዕዛዙንም ኒውዮርክ ላለው ወኪላቸው ደፍዊዝ በኋላ የውጭ ጉዳይና ጠቅላይ ሚኒስተር ሆነው በናስር ጊዜያት እንደሚያስተላልፉ ቃል ገቡልኝ። አውሮፓ ፈረንሳይ ሀገር መንግስት ተለውጦ በቤዶ ስፍራ መሲዬ ሹማን የውጭ ጉዳይ ሚኒስተር ሆኖ ነበር። እሱም ያስረዳሁትን ሁሉ ተሰማ በኋላ የኢትዮጵያና የፈረንሳይ የወዳጅነት ታሪክ ሁሉ ዘርዝሬ ነበርና ደግሞም አሜሪካንና እንግሊዝ ሲደግፉን ፈረንሳይ እኛ ሀገር ባቡር ያለው እኛን አለመደገፉ የሚያስገርም መሆኑን ጭምር የበፊቱን መንግስት ፖሊሲ አልደግፍም፣ ስለ ኤርትራ ኢትዮጵያን እንደግፋለን፣ እኔው ራሴ ለጉባኤው ስለምሄድ እዚያው ታየዋለህ አሉ። እንግሊዝ በቪን ፖሊሲያቸውን አለመለወጣቸውን አረጋገጡልኝ። ግን በተከታዮቹ ላይ የሚያስፈልገው ምክር እንዲሰጥ ጠይቄው እኛን አይሰሙንም፣ የተቻለኝን አደርጋለሁ አለኝ። በኋላም ቤልጂክን የእንግሊዝን ፖለቲካ ነው የሚደግፍ እንዲሁ አስረዳው። ተዚያም ተለንደን በቀጥታ ወደ ብራዚል ላቲን አሜሪካን ተጓዘን። አውሮፕላኑ ትንሽ ስለነበር ዳኮታ ይመስለኛል ለመድረስ 30 ሰዓት ፈጀብን። ብዙ ችግርም ደርሶብን ከፕሬዝዳንቱ ስንገናኝ የሰላምን ኮርደንና የጃንሆይን መልእክት እንዲሁም የጃንሆይን ፎቶግራፍ ሰጥቼ ጉዳያችንን አስረዳው። ተውጭ ጉዳይ ሚኒስተር ጋር እንድንነጋገር ቀጠሮ ተደርጎ ተገናኘን። እሳቸውም ፈርዲናንድ የሚባሉ የ70 ዓመት አዛውንት በፊት በሊግ ኦፍ ኔሽን ጊዜ የማውቃቸው ናቸው። በኋላም ዩናይትድ ኔሽን በየጊዜው እንገናኝ ነበር። በምን እንደመጣው ሲጠይቁኝ በአውሮፕላን ስላቸው ተገርመው ይሄ እግዚአብሔርን ዲፋይ ማድረግ ነው፣ የሚገባ አውሮፕላን ሳይኖር እንዴት ተሎንዶን ጀምሮ እዚህ ድረስ በማይረባ አውሮፕላን ይመጣል?
ኒውዮርክ እንኳን ሲሄድ በመርከብ ነው አሉኝ። ለሳቸውም የምኒልክ ኮርዶን ይዤ ነበርና እሱን መቼ እንደምሰጣቸው ጠየቁ። ተራት ግብዣ እዚያ ነው የምሰጠኝ አሉኝ። እንደዚህ መንገዱን ታሰናደው በኋላ ንግግሩን ጀመረ። በሙሉ የጣሊያን ደጋፊ መሆናቸውን ተረዳው። ጣሊያን ብዙ ህዝብ አለው። እንደሌሎቹ ብዙ ኮሎኒ የለውም። ያላቸው ኤርትራና ሶማሌ ናቸው። ጣሊያኖች እንዳስረዱኝ በኤርትራ ብቻ 300,000 ጣሊያኖች አሉ። እነኚህ ሁሉ የት ይሄዱ ማለትህ ነው ብለው ኮንቪክሽን መንፈስ ተናገሩ። እኔም የጣሊያን ኢንሳይክሎፒዲያ እንዳላቸው ጠይቄ ስላመጡ ኤርትራንና ሶማሌን የሚመለከተውን ገጽ እንክፈት ብዬ ከፈትን። እዚያም ላይ እስከ 1934 እንደ አውሮፓውያን አቆጣጠር በኤርትራ ታ1000 ጣሊያን የበለጠ እንደሌለ እንደዚሁም በሶማሌ ታ400 የማይበልጡ መሆኑን መጽሐፉ ገልጦ ተገኘ። እሳቸውም ተገርመው ታዲያ 300,000ውን ተየት ነው ያመጡት አሉኝ። እነኚህ ኢትዮጵያን ተወረሩ በኋላ በ5 ዓመት ውስጥ የመጡት ወታደሮችና ሚስቶች ሌላውም ለመኖር የመጡ ጣሊያኖች አሁን ወደ ሀገራቸው ለመመለስ በኤርትራ በየተራ መርከብ የሚጠብቁ የነበሩ ናቸው። አሁን ሁሉም ሄደዋል። ታ15,000 የሚበልጥ የለም አልኩኝ። እንዲያውም ኤርትራና ሶማሌ ደሃ ሀገር ስለሆኑ ለፕለማ ሴትልመንት አይሆኑም። ይህንን ዘመን ሙሉ 60-70 ዓመት ጣሊያኖች ሲገዙ ይሄው ታ400 ወይም 1000 የበለጠ ጣሊያን ለማስፈር አልቻሉም። ዋናው ምክንያት እነኚሁን አገሮች የያዙት ኢትዮጵያን በሚወሩበት ጊዜ መቆናጠጫ ለመያዝ ነው። ለዚሁም ማስረጃ ሞሬስ ራቩ ጣሊያን የጻፈው መጽሐፍ መቅድም ውስጥ ሞሶሎኒ የጻፈው መቅድም ማንበብ ነው አልኳቸው። አላየሁትም ሲሉም ባጭሩ ቀጥሎ ያለውን ነገርኳቸው። ኤርትራንና ሶማሌን በረሃ የሆኑትን አገሮች ለምንድነው ጣሊያን ይዞ ኪሳራ በየአመቱ የምትገባው? ተባጀቷ ገንዘብ እያወጣች ምንም ለማያመጡላት ሌሎች ሀገሮች ፈረንሳይና እንግሊዝ ኮሎኒ ስላላቸው ለፕሬስቲጅ ነውን እያለ ዓለም ይጠይቅ ነበር። አሁን ምክንያቱን ልንገራችሁ። እነኚህ በረሃ የሆኑት ሀገሮች ላይ ገንዘባችንን እየከሰከስን የተቀመጥነው እነኚህ ሁለት ሀገሮች በጂኦግራፊም በዘርም የኢትዮጵያ አካልና ኖሮሎንጌሽን ስለሆኑ አንድ ቀን ይህን ሪችና ለምለም የሆነውን ኢትዮጵያን ለመያዝ በማሰብ ነው። አሁን ይህ በፋሺስት ረጅም ጊዜ ተፈጸመ የሚል ነበር። መጽሐፉ የተጻፈው ጣሊያኖች ኢትዮጵያን ተያዙ በኋላ ነበር። ይህን ሁሉ ሲያዩ ፈርዲናንድ በጣም ተገረሙ። ከመንግስቱ ጋር ተመካክሬ መልሱን አስታውቀሃለሁ ብለው በማግስቱ ተተኩል ቀን በኋላ ተቃጠረን። በማግስቱ ወደ 30 አምባሳደሮች ናሊ አፖስቶልኩም ጭምር ሌሎች ሚኒስትሮች ባሉበት ታላቅ የምሳ ግብዣ አደረጉልኝ። በቶስት ጊዜ ዲስኩርስ ያደርጉ። በልጅነቴ የአድዋ ዘማች ነበርኩ። ተማሪ ቤት ሆኜ ተማሪዎች ወገን ለይተን እንጣላ ነበር። እኔ የምኒልክ ወገን ነበርኩ ብለው ተናገሩ። የምኒልክን ኒሻን ሰጥቻቸው ለብሰው ነበር። ይህም ተኩል ቀን በኋላ ለምንነጋገረው ምልክት ሰጠኝ። በንግግሩም ጊዜ ጉዳዩ አሁን ገብቶናል። እኛ ላቲን አሜሪካኖች ተቀኝ ግዛት የወጣን ስለሆነን ጀስቲስ ነው የምንደግፈው። አሁን እንደተረዳነው ጀስቲስ ለኢትዮጵያ ይገባታል። ስለዚህ ነው ኢትዮጵያን የምንደግፈው ብለው ቃል ሰጡኝ። እኔም አመስግኜ ለወዳጅ አገሮች ሁሉ ይህንን እንዲያስረዱልኝ ለምኜ ተለያየን። ለመጎብኘት የታቀደው ዋናዎቹ ቁልፍ የሆኑትን አገሮች ተጠንተው 5ቱን ነበር። ብራዚል፣ አርጀንቲና፣ ቺሊ፣ ቬንዙዌላ፣ ሜክሲኮ፣ ሌሎቹ እነሱን ይከተሉ ነበር። አርጀንቲና ያን ጊዜ የነ ፕሮን ጁዋን ዶሚኒጎ ፕሮን ጣሊያን ሬጂም ነበር። በመንግስቱ የሚበልጠው ጣሊያኖች ስለነበሩ ተቀብሎ ለማነጋገርም ስላልፈቀዱ አንድ ቀን አድረን ወደ ቺሊ ሄድን። ቺሊ ደህና ተቀበሉን። በደረስን ማግስት መንግስቱ ተገልብጦ ሌላው እስኪቋቋም ቆየን። ከዚያም በኋላ ለፕሬዝዳንቱና ለውጭ ጉዳይ ሚኒስትሩ ተገቢውን ሽልማትና መልእክት ተሰጠው። በኋላ ብራዚል በተናገርኩበት አኳኋን አስረዳው። እነሱም ለመደገፍ ቃል ሰጡ። ከፔሩ፣ ቬንዙዌላና ሜክሲኮ ብራዚል በተደረገው አኳኋን ንግግር ተደረገ። አቀባበላቸውም ደህና ነበር። ለመደገፍ ቃላቸውን ሰጡ። ሁሉም ያሉኝ የኢትዮጵያ ሰው በመጀመሪያ ጊዜ ነው አገራችን የመጣው። አሁን ገብቶናል። ኤምባሲ እየከፈታችሁ ሁሉ ጊዜ ኮንታክት ማድረግ ጠቃሚ ነው። በጉብኝት ጊዜያት የተወሰዱ ፎቶግራፎች፣ የጃንሆይ ደብዳቤ ኮፒ፣ ሌላም ይህን መሰል አርካይቭ ውስጥ ይገኛል። ከዚያም በመለስ ዋሽንግተን ደርሼ ከአሜሪካን የውጭ ጉዳይ ሚኒስትር ሙስተር አቺሰን ጋር በረጅሙ ተነጋገረን። የላቲን አሜሪካን ጉዞና የተሰጠውን ቃል አሜሪካኖችም እርዳታቸውን እንዲቀጥሉ በጣም ድካም ላይ ስለነበርኩ ዶክተርስ ሆስፒታል ገባው።
ከ5 ቀን በኋላ ወደ እንግሊዝ ሀገር ሄጄ ለሚስተር ቤቪን ሁሉንም አስረዳው። ተኔ ጋር የነበሩት አቶ ተስፋዬ ተገኝ በጣም ድካም ላይ ስለነበሩ ከ2 ወር በኋላ ሞቱ። አዲስ አበባ እንደገባሁ ለጃንሆይ ራፖሬን አቅርቤ በቶሎ በብራዚል በቬንዙዌላና በሜክሲኮ ኤምባሲ እንዲከፈት ሐሳብ አቅርቤ በዚሁ ተፈጸመ። በዩናይትድ ኔሽን የተደረገው ዲቤት 1948 እስከ 1950 እዚህ ባጭሩ ነው የምዘረዝረው። ሁሉንም ለማየት ዶክመንቱን ፕሮሲቨርባሉን በዩናይትድ ኔሽን የተደረገውን ዲስኩሬን ሁሉ 500 ገጽ ማያንስ ሜሞራንደሙን ማየት ያስፈልጋል። ሁሉም አለ። በ1948 የተደረገው ላይ ተነግሯል። ዶክመንቱን ማየት የኤርትራን ጉዳይ በ1949 ለሚደረገው ጉባኤ ፖስትፖንድ ሆነ። በ1949 ላይ እንደተዘረዘረው አስፈላጊ የሆኑትን አገሮች ሁሉ እየዞርኩ የኢትዮጵያን ጥያቄ ሁሉ አስረድቼ ነበር። ጉባኤው ስራውን ተመጀመሩ በፊት የቪቭንንና የስፎርሳን ፕላን የተባለውን የእንግሊዝ የውጭ ጉዳይ ሚኒስትርና የጣሊያን የውጭ ጉዳይ ሚኒስትር በመንግስታቸውና በወገኖቻቸው ላይ ስለ ጣሊያን ቅኝ አገሮች ውሳኔ አንድ ፕላን አቀረቡ። ባጭሩ ቀጥሎ እንዳለው ነው። ሊቢያን እንግሊዝ፣ ፈረንሳይ፣ ጣሊያን ተከፋፍለው በሞግዚትነት ለ10 ዓመታት እንዲያስተዳድሩ፣ ኤርትራ ታቆርዳት በስተቀር ለኢትዮጵያ እንድትሰጥ፣ ሶማሌን ጣሊያን በሞግዚትነት ለ10 ዓመት እንዲያስተዳድር፣ በክርክሩ ጊዜያት በፖለቲካ ኮሚሲዮን አቆርዳትን ተሌላው ተኤርትራ ክፍል ጋር ለኢትዮጵያ እንዲሰጥ በፈረንሳይ በኩል ያን ጊዜ ኩቭ ደሞርቬል ነበረ ሐሳብ ስላቀረብኩ አሜሪካንም እንግሊዞችም ተከታዮቻቸውም ተቃወሙት። በድምጽ ወደቀ። ሌላው ፕላን በሙሉ የድምጽ ብልጫ አገኘ። ከዚህም በኋላ ሪዞሉሽን ለዋናው ጉባኤ ቀረበ። አንቀጽ በአንቀጽ ድምጽ እንዲሰጥ ስለተጠየቀ በዚሁ አኳኋን ድምጽ መሰጠት ተጀመረ። ኤርትራ ለኛ እንዲመለስ ታስፈላጊው ድምጽ በላይ 2/3 ተገኘ። ለፈረንሳይና እንግሊዝ ሊቢያ ክፍል 2/3 ድምጽ አገኘ። የጣሊያን ግን በሶማሌ ሲያገኝ በሊቢያ አላገኘም። ከዚህ በኋላ በሪዞሉሽኑ በጠቅላላው ቮት ሲደረግ ፈረንሳይና የላቲን መንግስት ሀገሮች በፈረንሳይ ተመርተው ጣሊያን ታላገኘች ማንንም አያገኝም፣ ሁሉም የተያያዘ ነው፣ ግን በኢትዮጵያ ላይ ቮት አላደረግንም፣ እሷ ከሚያስፈልገው በላይ ድምጽ አግኝታለች፣ ግን ሪዞሉሽኑ የተያያዘና አንድ አካል ነው፣ እናዝናለን ብለው ዲክላራሲዮን አደረጉ። ድምጽ ተተሰጠም በኋላ ሪዞሉሽኑ ማጆሪቲ እንጂ ተሶስቱ 2 እጅ አላገኘም። በዚህ ምክንያት ፕላኑ ወደቀ። የኤርትራም ጉዳይ ሳያልቅ ቆየ። በኋላም ዲቤት ቀጠለ። በኮሚሲዮን ውስጥ ሁለተኛ የኤርትራ ህዝብ ወኪሎች የተባሉ ተጠርተው ነበር። ከልዩ ልዩ ፓርቲ ነበሩ። የነጻነት ፓርቲ በዩናይትድ ኔሽን ሞግዚትነት እንተዳደር የሚሉ በእንግሊዝ መሪዎቻቸውም እነ ወልደ አብ ኢብራሂም ሱልጣን እነሱም ሲደመሩ በ160 የኤርትራን ህዝብ ወክለናል እያሉ ዲክላራሲዮን ሲያደርጉ ጉባኤው ኢምፕረስ መሆኑ አልቀረም። እኛን የሚደግፍ አንድ ፓርቲ ብቻ ነበር። ይሄውም የዩኒየን ፓርቲ በዋናው ጸሐፊ በተድላ ባህሩ ይመራ ነበር። በአራቶቹ ኮሚሲዮን ሪፖርቶች ውስጥ ይህ ፓርቲ ከ30 እስከ 40 በመቶ ብቻ ነው የኤርትራን ህዝብ የሚወክለው ተብሎ ነበር የቀረበው። እኛን የሚቃወሙት ፓርቲዎች ተጣሊያን ጋር ተሰልፈው ጎን ለጎን ተቀምጠው እኛን ሲቃወሙ ማየቱ በጣም ያሳዝነኝ ነበር። በየተራ ሁሉም ዲስኩራቸውን አደረጉ። ከዚያም በኋላ ደንቡ እንደሚሰጠኝ ልዩ ልዩ ጥያቄ እያቀረብኩ በጉባኤው ላይ የፈጠሩትን ኢምፕሬሽን በከፊል አፈረስኩት። ለምሳሌ ወልደ አብ የኢንቴሌክቹዋል ፓርቲ መሪ ነኝ ብሎ ነው ዲስኩሩን ያደረገው። 5-6 መልእክተኞች ይሆኑ ነበር። ለጉባኤው ይህ ኢንተለጀንሲ የተማሩት ክፍል ሁሉ ኢትዮጵያን የሚቃወሙ መስሎ ነው የሚታየው። 2 ጥያቄ አቀረብኩኝ። ስንት ሰው አለበት ያንተ ፓርቲ? መልሱ ከ100 እስከ 250። ተነኚህ መካከል ተሰማቸው ስንት ለማትሪኩሌሽን ወይም ሌላ ዲግሪ ያላቸው ዝርዝር ለመስጠት ትችላለህን? ምንም የለም። እንዴት ኢትዮጵያ የውጭ ጉዳይ ሚኒስትር ይህንን ይጠይቀኛል? በቀኝ አገዛዝ በጣሊያን ተይዘን መቼ አስተማሩን? መልእክተኛው ሁሉ ሳቁ። እኔም ይህን መቼ አጣሁት? አንተ ያቀረብከው የኢንቴሌክቹዋል ፓርቲ ብለህ ስለሆነ እውነት የተማሩት ፓርቲ እንዳልሆንክ ጉባኤው እንዲያውቅ ነው። ጣሊያኖች አንድም ኤርትራዊ ያስተማሩት የለም። ያስተማረቻቸው ኢትዮጵያ ናት። ለምሳሌ እኔ ጎን ያሉት ኤርትራዎች እነ ብላታ ዳዊት፣
አቶ ገብረ መስቀልና ሌሎችም የሌሉ በብዙ መቶ የሚቆጠሩ እያመለጡ እየመጡ እኛ ያስተማርናቸው ናቸው አልኩኝ። ኢብራሂም ሱልጣን የሙስሊም ሊግ አለቃ ዲስኩርስ ያደርግ ኤርትራ መቼም ቢሆን ከኢትዮጵያ ጋር ሆና አታውቅም። በያውራጃው እየዘረዘረ 300,000 500,000 700,000 ህዝብ የኛ ፓርቲ ነው። ጥያቄን ቀጠልኩኝ። ኤርትራ ከኢትዮጵያ ጋር አብራ ሆና አታውቅም ብለሃል። እንዲህ ተሆነ በሁለት ሀገር መካከል ጠረፍ በየት ነበር የሚያልፈው? ጣሊያን ተመምጣቱ በፊት አላውቅም። ሳቅ በሳቅ ሆነ። ከያውራጃው ያለህ ደጋፊ የህዝብ ቁጥር ሰጥተሃል። ድምሩ ስንት ነው? ተደምሮ 3 ሚሊዮን ሆነ። የኤርትራ ህዝብ ቁጥር ስንት ነው ብዬ ጠየቁት። አላውቅም፣ እንግሊዞችን ጠይቃ። እኔም 1 ሚሊዮን አይበልጥም አልሁኝ። ሁሉም ሳቀ። በክርክሩ ጊዜ መስኮብ አንድ ሪዞሉሽን አቀረበ። እሱም አሰብ ብቻ ለኢትዮጵያ ተሰጥቶ ሌላው ነፃ ይሁን የሚል። ብዙ መንግስቶች በነፃነት ላይ አገኔስት ቮት ማድረግ አንችልም አሉ፣ አረቦችም ጭምር። በጣም ተቸገርኩ። ይህንን በተቀበልኩ ጊዜያት ኤርትራን መቼም ማናገኝ፣ የተቃወምኩ ጊዜያትም አሰብንም ሁሉንም ልናጣ እንችላለን። ወዲያውኑ ጠንካራ የሆነ ዲስኩር አደረኩኝ። የመስኮብ ሪዞሉሽን የፒስ ኮንፈረንስን አንቀጽ የሚቃወም ነው። ሰላምን፣ ጸጥታን መሰረት በማድረግ ጥቅም ያላቸው መንግስቶች ሐሳብ ኮንሲደሬሽን ተወሰደ። ይህ ሀገር ለኢትዮጵያ መውረሪያ ቤዝ እንደነበር መስኮብ ያውቃል። አሁንም ኤርትራ ነፃ መሆን አትችልም፣ የሌላ መንግስት መሳሪያ ሆና እኛን ለማጥቃት እንዲሆን ታልሆነ በቀር። ስለዚህ ይህን ሐሳብ የሚደግፍ የሰላም ጠላት የኢትዮጵያም ጠላት ነው ብለን ነው የምንቆጥረው። ድምጽ ሲሰጥም ስም እየተጠራ ይደረግልኝ ብዬ ጠየቅኩኝ። የመስኮብም ተወካይ ህዝቡ ከኢትዮጵያ ጋር ነው ብለሃል፣ እንዲህ ተሆነ ነፃ ተሆነ በኋላ ራሱ ይቀላቀል የለም ወይ? ምን አስፈራህ አለኝ። እኔም ኢስቶኒያን ሉቶኒያን ያስካቸው ህዝብ ከመስኮብ ጋር መቀላቀል ይፈልጋል ብለህ ነው? ለነሱ የፈቀድክላቸው ለምን ለኤርትራ ህዝብ ትነፍጋለህ? እስቲ እነሱን አሁን ነፃነታቸውን ስጣቸውና በኋላ ተመስኮብ ጋር ይቀላቀሉ። አንድን ልጅ በእግር ሂድ ታልከው በኋላ ራስህን ግደል ብትለው እሺ አይልም አልኩት። አሜሪካኖችና እንግሊዞች ሌሎችም የመስኮብ ተቃዋሚዎች ከት ብለው ሳቁ። የመስኮብም መልእክተኛ ተቆጥቶ ወደ ውጭ ወጣ። በዚህም ጊዜ የግብፁን መልእክተኛ ፋውዚን እንዲሁም የየመንን ውጪ እየወሰድኩ አነጋገርኳቸው። ፋውዚንን ለነፃነት ቦታ አደርጋለሁ ብለህ የተናገርከው ተመንግስት ተፈቅዶልህ ነውን? እኔ ተዚያ ነው የመጣሁት። ንጉሱም መንግስቱም እኛን ለመደገፍ ቃል ሰጥተውኛል። አሁን ደውለህ ጠይቅ፣ አለዚያ አንተ ኃላፊ ነህ ስለው አበደ። የየመንን አዲስ አበባ ወደ 20,000 የሚሆኑት ያንተ ዜጎች አሉ። መስኮብን ደግፈ ድምጽ የሰጠህ እንደሆን አሁኑኑ ቴሌግራም ልኬ ዜጎችህን አስወጣቸዋለሁ አልኩት። ሌሎችንም በየመልኩ አነጋገርኩ። በኋላ ዲቤት ተከፍቶ ክርክሩ ቀጠለ። ሌላ አንድ ሪዞሉሽን ቀረበ። ይኸውም እስካሁኑ ድረስ ዩናይትድ ኔሽን ኮሚሲዮን ልኮ በኤርትራ የህዝቡን ሐሳብ አልጠየቀም። እስካሁን የሄዱት የአራቱ መንግስታቶች ብቻ ናቸው። አሁንም የአምስት መንግስት መልእክተኞች በዩናይትድ ኔሽን ስም ሄደው የህዝቡን ሐሳብ ይጠይቁ የሚል ነበር። ግብጽ ይህንን ምክንያት አድርጎ መስኮብን ሐሳቡን ዊዝድሮ እንዲያደርግ ጠየቀ። እሱም እምቢ አለ። የግብጽ ተወካይ እንግዲያውስ በሐሳቡ ላይ ተቃውሜ ነው ድምጽ የምሰጠው አለ። ሌሎች አረቦች ይህንን ተከትለው አስታወቁ። ሌሎች መንግስታቶችም ፕራዮሪቲ ለኮሚሲዮኑ መላክ ሐሳብ ይሰጠው ያንተ ይቆይ ቢሉት መስኮብ አልቀበልም አለ። በኋላም ድምጽ ተሰጠ። መስኮብን የደገፈ 3 ድምጽ ብቻ ስለሆነ ሐሳቡ ወደቀ። ወደ ኤርትራ የሚሄደው የዩናይትድ ኔሽን ኮሚሲዮን አመራረጥና አባሎች ለኮሚሲዮን አባል እንዲሆኑ የተመረጡት ሀገሮች ይህም በታላላቅ መንግስታቶችና በወገኖቻቸው ነው። ሳውዝ አፍሪካ፣ ፓኪስታን፣ ጓቲማላ፣ በርማና ኖርዌይ ነበሩ። ይህም ሐሳብ በሪዞሉሽን ጉባኤ ፊት በቀረበ ጊዜ በብርቱ ተከራከርኩ። ሳውዝ አፍሪካና ፓኪስታን በኢትዮጵያ ላይ በዲስኩራቸው ፖዚሽን የወሰዱ ናቸው። የኢትዮጵያ ጠላትነታቸውን በግልጽ ያስታወቁ ናቸው። ጓቲማላም እንዲሁ የጣሊያን ጠበቃ መሆኑን አሳይቷል። ተሁለቱ በርማና ኖርዌይ ኒውትራል ተሆኑት በቀር ሶስቱ አሁኑኑ ፕራየር ዲሲሽን ያደረጉ ናቸው። የዚህ ለምን ጣሊያንን አታደርጉትም አልኩት። እነሱም ተቃወሙ። አንድ ጊዜ ታላላቆች መንግስታቶች ተስማምተውባቸዋልና ምንም ማድረግ አልተቻለም። በመጨረሻም በድምጽ ብልጫ እነሱ እንዲሆኑ ተወሰነ።
ቢሆንም ይህንን ሁሉ ለማሻሻል ታምስቱ መንግስቶች ጋር ይልቁንም ተሳውዝ አፍሪካ፣ ጓቲማላ፣ ፓኪስታንና በርማ ጋር ንግግር ጀመርኩ። ለእያንዳንዱ መንግስት በሚገባው ሐሳብና በሚቀበለው መንገድ በረጅሙ የኛን ሁኔታ አስረዳ ነበር። ተሳውዝ አፍሪካ ጋር ያደረኩት ኢንተረስቲንግ ነበር። ዝርዝሩ ብዙ ነው። ለፓኪስታን አንተ እንደምትለው በኢትዮጵያ እስላሞችን እንደ እብድ ውሻ አንፈጃቸውም፣ ሄደህ እንድታይ እንለምንሃለን። ንግዱና ኢኮኖሚው ሁሉ በእነሱ መያዙን ታያለህ። በታሪክም መሐመድ ስለ ኢትዮጵያ ያለውን አስታውስ አልኩት። እንደዚሁም የጓቲማላንና የበርማን አስረዳኋቸው። በርማ አሁን ነፃ የሆነ ሀገር ስለሆነ ያለ ነፃነት ሌላ ሐሳብ የለውም ነበር። ለኤርትራ ነፃነቷ ከኢትዮጵያ መቀላቀል ነው በማለት በልዩ ልዩ ዘዴ ግብዣ ጭምር ወደ ኤርትራ ተመሄዳቸው በፊት የተቻለውን ያህል አላስልሻቸው ነበር። ኮሚሲዮኑ ጉብኝት በያገሩ ኤርትራ፣ ኢትዮጵያ፣ ሶማሌና ግብጽ። ኤርትራን ጎብኝተው ወደ አዲስ አበባ ሲመጡ ስብሰባ በራስ ሆቴል ተደርጎ ነበር። 60 ገጽ የሚሆን የኤርትራን ታሪክ፣ የኢትዮጵያ አካል መሆኗንና እንደምን ጣሊያን እንደያዛት፣ ብዙ ጊዜ ኢትዮጵያን መውረሪያ እንደሆነች፣ የህዝቡን ሐሳብ እውነተኛውን በእንግሊዝ አድሚኒስትሬሽን ሆኖ እውነተኛ ሐሳቡን ለመስጠት ስላልቻለ የዘረዘረ ንግግር አደረኩኝ። በመጨረሻም ልዩ ልዩ ጥያቄ አቀረቡልኝ። በሚገባ መለሱ። ዲስኩሩንም ጥያቄውን ሁሉ ከፕሮሲቨርባሉን ማየት ይቻላል። በዚያን ጊዜ በድካም ብዛት በየጊዜው ታመም ነበር። ሆቴሉም ሐኪም ይጠባበቅ ነበር። ኮሚሲዮኑም የእስላሞችን ሁኔታ አዲስ አበባ ብቻ ሳይሆን በሌላም ክፍል ሄዶ እንዲያደርገን ጎንደር፣ ሐረር ሄዱ። ብዙ ግብዣም እስላሞች የነበሩበት ተደርጎላቸው ነበር። ፓኪስታኑ በጣም ተደነቀ። የሚያወሩልን ሁሉ ውሸት ነው አለኝ። ኮሚሲዮኑ ሶማሌንና ግብጽን ጎብኝቶ ግብጽን የጎበኘው ምጽዋን ጠይቃ ስለነበረ ይሆናል ወደ ዩናይትድ ኔሽን ተመልሶ ራፖርት አሰናዳ። ራፖርቱ ታትሞ ለዩናይትድ ኔሽን ቀረበ። ፍሬ ነገሩም ቀጥሎ እንዳለው ነው። ራፖርቱን ማየት ይቻላል። ሳውዝ አፍሪካና በርማ ኤርትራ ከኢትዮጵያ ጋር በፌደሬሽን እንድትቀላቀል፣ ፓኪስታንና ጓቲማላ ኤርትራ ነፃ እንድትሆን፣ ኖርዌይ ኤርትራ ያለ ኮንዲሽን ከኢትዮጵያ ጋር እንድትቀላቀል፣ በዚያ አኳሁን ከአንድ ሀገር በቀር ወይም ከኖርዌይ ውጪ የኛን ጥያቄ ሙሉ በሙሉ የሚደግፍ አልነበረም። ሁለቱ ፌደሬሽን እውነተኛውን ሁለቱ ነፃነት እንደመቀላቀልን የአሜሪካንን የእንግሊዝን ሐሳብ በብዙ መንገድ እየጠየቅን ተነሱም ጋር እየተመላለስኩ ተነጋገር። እነሱም ፌደሬሽን እንዲሆን የሚደግፉ መሆኑን አስረዱ። ይሄም ኢትዮጵያን ለመደገፍ መሆኑን አሳወቁ። ተኮሚሲዮኑ ራፖርት በኋላ እንዲሁ የመቀላቀልን ሐሳብ ከጉባኤው የሚበልጡት መንግስቶች እንደሚቃወሙ ታስረዱ። አረቦች፣ ላቲን አሜሪካኖች፣ እዚያም ኮመንዌልስ። ይህንን ጉዳይና ሌላም ለማጥናት ትንሹ ጉባኤ የተባለ የመንግስታቶች ሁሉ ወኪሎች ያሉበት ሲሰራ ቆይቶ ለ1950 ጉባኤ ሐሳብ እንዲያቀርብ በ1949 ተወስኖ ስለነበር ኒውዮርክ ሄጄ 7 ወር ስከራከር ቆየሁ። ከመሄዴ በፊት ማድረግ የሚገባኝን ተጃንሆይና ተሚኒስትሮቹ ጋር ምክክር ተደርጎ ኢንስትራክሽን ተቀብዬ ነበር። ከሄድኩም በኋላ ለሚደረገው ሁሉ ቴሌግራም በየጊዜው አዲስ አበባ እየላኩኝ ትዕዛዝና ኢንስትራክሽን እቀበል ነበር። ይህ ሁሉ ቴሌግራም አርካይቭ ይገኛል። እኔም የብዙ ኮፒ አለኝ። ወደ ኒውዮርክም ሲሄድ በፓሪስ፣ ሎንዶን፣ ዋሽንግተን አልፌ ከመንግስቶቹ ባለስልጣኖች ጋር በሰፊው ተነጋገርኩ። ሎንዶን አምባሳደሩ አቶ አበበ ረታ ነበር። በንግግሩም ጊዜ ተገኝቷል። ባጭሩ ያስረዳሁት ፌደሬሽን አንቀበልም አንድነት እንጂ ያልሆነ እንደሆነ እውነተኛው ፌደሬሽን እንደ አሜሪካን አይነት ሁለት መንግስት፣ ሁለት ፓርላማ፣ ሁለት ባንዲራ፣ ሁለት ካፒታል ደግሞ ሶስተኛ ፌደሬሽን መንግስት፣ ፌደራል ፓርላማ፣ ፌደራል ባንዲራ ልንቀበል አንችልም። በአንድ በኩል ፌደራል ካፒታል ኤርትራ አንድ ጠቅላይ ግዛት፣ በሌላ በኩል ኢትዮጵያ 12 ጠቅላይ ግዛት ያላት እንዴት እኩል ተቆጥረው ለማድረግም አይቻልም። ህገ መንግስቱም የኤርትራ፣ የኢትዮጵያ፣ የፌደራል ሶስት ህገ መንግስት አንቀበልም። ለኢትዮጵያም ለኤርትራም አሁን ያለው የኢትዮጵያ ህገ መንግስት ነው የሚረጋው። ቢበዛ ለኤርትራ የምንቀበለው እኩል አድሚኒስትሬሽን ነው። ቢበዛ እንደ ስኮትላንድ አይነት ወይም ሎሬን የፈረንሳይ ክፍል የነበረው በጀርመን ብዙ ጊዜ ተይዞ ተታላቁ ጦርነት 1914 እስከ 1918 በኋላ ወደ ፈረንሳይ ሲመለስ በዚሁ አኳኋን ነው በማለት ነበር ያስረዳሁት።
ትንሹ ጉባኤ ሊትል አሴምብሊ 7 ወር በክርክር ኒውዮርክ ቆየው። የክርክሩ ሁናቴ በየጊዜው የላኩትና የተቀበልኩት የትዕዛዝ ቴሌግራም አለ። ወደ ኒውዮርክ ተመሄዴ በፊት ፓሪስ ሐኪሞች አይተውኝ ታማሃልና ሆስፒታል ገብተህ ኦፕሬሽን ማድረግ አለብህ ብለውኝ ነበር። እኔም ያገር ጉዳይ ስላለ አልችልም አልኳቸው። እነሱም አውሮፕላን ላይም አደጋ ሊደርስብህ ይችላል ብለውኝ ነበር። ዝም ብዬ ሄድኩኝ። ጉባኤውንም የኤርትራን ጉዳይ ጨርሼ ስመለስ የፓሪስ ሐኪሞች ያሳሰቡኝን ኦፕሬሽን አደረኩኝ። በዚህ በጉባኤ ጊዜ አንድ አክት ፌደራሉን ወይም ዩናይትድ ኔሽን የሚያሳልፈውን ሪዞሉሽን የሚያሰናዳ ስለ ኤርትራ አንድ ኮሚቴ ተቋቁሞ ነበር። እነ ብራዚል ያሉበት ብዙ ክርክርም ነበር። ጣሊያኖችና ወገኖቻቸው የጣሊያንን ጥያቄ እየደገፉ አሜሪካኖችና እንግሊዞች ደግሞ የኛን ጠንካራ አቋም ስላዩ እኛ ለመቀበል የምንችለውን ለማድረግ ሰርተው ነበር። በዚህ ጊዜ ከሁሉም መንግስታት ወኪሎች ጋር በረጅሙ መነጋገሬን አላቋረጥኩም። ከህንዶች፣ ፓኪስታንና ላቲን አሜሪካን በመጨረሻም አንድ የሪዞሉሽን ሐሳብ ስሙ ፌዴሬሽን ይሁን እንጂ ለኤርትራ ሎካል ኦቶኖሚ የሚሰጥ ሌላውን ሁሉ ፖርት፣ ባቡር በኢትዮጵያ መንግስት ስልጣን ስር የሚያደርግ ቀረበ። የኢትዮጵያም ህገ መንግስት ለኤርትራም እንዲሆን የሚል አሰናድተው ለ1950 ጉባኤ ለማቅረብ አቀዱ። የ1950 ጉባኤና የኤርትራ ጉዳይ ፍጻሜ ማግኘት። ጉባኤው ላይ የተደረገው ዲቤት ብዙ ዝርዝር ስላለው ፕሮሲቨርባሉን ያደረኩትን ዲስኩርና ኢንተርቬንሽን ማየት አስፈላጊ ነው። እዚህም ማስታውሰውን ያህል ባጭሩ ጠቅሳለሁ። ጉባኤው እንደተከፈተ ጣሊያኖች ታክቲካቸውን ለወጡ። ጥያቄያቸው የሚፈጸም መሆኑን ሲያውቁት ለጣሊያን ኮሎኒ ሁሉ ነፃነት ይሰጥ ብለው ሐሳብ አቀረቡ። የነፃነት ሻምፒዮን ሆኑ። የኤርትራን ህዝብ ወክለናል እያሉ እየመጡ ለጉባኤው ሐሳባቸውን እንዲሰጡ የተፈቀደላቸው ፓርቲዎች ዓላማቸው የተለያየ ነበር። ጣሊያን ያስተዳድረን፣ እንግሊዝ ያስተዳድረን፣ ዩናይትድ ኔሽን ያስተዳድረን፣ ነፃነት የሚሉ ሆኖ ነበር። ኒውዮርክ ሲደርሱ ምክር ዓላማቸውን አንድ አድርገው ሁሉም ነፃነት ነው የምንፈልገው ብለው አስታወቁ። ብሎክ ኢንዲፔንደንስ የሚል አንድ ፓርቲ መሆናቸውን አስታወቁ። እንደዚህም ሲሆኑ በአራቶቹ መንግስታት ሪፖርት መሰረት ኢትዮጵያን የሚደግፈው ቢበዛ በ140 ብቻ ነው ስለተባለ የዩናይትድ ኮሚሽን ተሞላ ጎደል ይህንን ሐሳብ ስለሚደግፍ ከኤርትራ ህዝብ በ160 ነፃነት ስለጠየቀ ለኛ አደገኛ ሆኖ ተገኝቶ ነበር። ለጣሊያን ማስታወቂያ ለኤርትራ ነፃነቷ ከኢትዮጵያ መቀላቀል ብቻ ነው ብያስረዳው። ኒውዮርክ ሲደርሱ አንድ ግንባር አቋቁመው በ160 የሆነው ነፃነቷን ነው የምንጠይቀው ላሉት ወኪሎች ዲስኩራቸውን ታደረጉ በኋላ ልዩ ልዩ ጥያቄ ያደረኩላቸው። አንዱም ይህ ነበር። ከኤርትራ ስትነሱ ተወከላችሁ ህዝብ የተቀበላችሁት ማንዴትና ኢንስትራክሽን ልዩ ልዩ ነበር። ጣሊያን፣ እንግሊዝን፣ ዩናይትድ ኔሽንን እንዲያስተዳድሯችሁ ለመጠየቅ እዚህ ስትደርሱ የወከላችሁን ህዝብ ሳትጠይቁ እንዴት በራሳችሁ የፈጠራችሁትን ሐሳብ የወከለን ህዝብ ሐሳብ ነው ለማለት ትችላላችሁ? ይህንን ሐሳብ የጸነሳችሁት እዚህ ስትመጡ ሁላችሁም ሮማ ቆይታችሁ ስለነበር ተጣሊያን ጋር በመመካከር አይደለምን? በዚህ ጊዜ ጣሊያኖች የድንጋጤ መልክ ይታይባቸው ነበር። ወኪሎቹም ተቸግረው ህዝቡን በቴሌግራም ጠይቀናል አሉ። ቴሌግራሙን አሳዩ አልኳቸው። አለመኖሩ ተረጋገጠ። በዚያ አኳኋን ጉባኤው ይህ ሁሉ የጣሊያን ፋብሪካ ሲሆን መሆኑን ተረዳ። በቀረበው ሪዞሉሽን ላይ ክርክሩ ቀጥሎ ሪዞሉሽኑ ፌደራል አክቱን የያዘ በብዙ ድምጽ አለፈ። ታህሳስ 1950 ዶክመንቱን ማየት ይቻላል። ይህም ሪዞሉሽን ቀጥሎ ያሉትን ዋና ዋና ጉዳዮች ይዘረዝራል። መቅደም የህዝቡን ሐሳብ ሰላምና ጸጥታን፣ የኤርትራን ጂኦግራፊ አቀማመጥና ኢኮኖሚዋን፣ ኢትዮጵያ የባህር በር እንዲኖራት አስፈላጊ መሆኑን በመረዳት ይህን ሁሉ መሰረት በማድረግ ቀጥሎ ያለውን ሪዞሉሽን አሳልፈናል። ኤርትራ አንድ ዩኒት ሆና ከኢትዮጵያ ጋር በፌደራል እንድትቀላቀል የሊባኖስ መልእክተኛ ዩኒት መባሉ ቀርቶ ስቴት ይባል ብሎ ሐሳብ ሲያቀርብ በብርቱ ተቃውሜ ሐሳቡ ፈረሰ። የኢትዮጵያ መንግስት ስልጣንን ይዘረዝራል። ፖርት፣ ባቡር፣ መከላከያ፣ የውጭ ጉዳይ፣ መገናኛ፣ ሌላም። የኤርትራ የውስጥ መንግስት ስልጣን፣ የውስጥ አስተዳደር፣ የኤርትራን የውስጥ አስተዳደር ህግ፣ ኮንስቲቲዩሽን፣ የዩናይትድ ኔሽን ኮሚሽን እንዲሾም ስራውም የኢትዮጵያን መንግስትና የኤርትራን ህዝብ ሐሳብ መሰረት በማድረግ እንዲሁም የኤርትራን አድሚኒስትሬሽን፣ የኤርትራን የውስጥ አስተዳደር ህግ አተገባበር መከታተል፣ ይህንንም በ1952 ጉባኤ እንዲያቀርብ ፌደራል አክቱን የኤርትራን የውስጥ አስተዳደር ህግ በምን አኳኋን እንደሚጸድቅና ስራ ላይ መዋል እንደሚጀምር ዝርዝሩን ማየት።
በዚህ በሁለት ዓመት ውስጥ ከዩናይትድ ኔሽን ኮሚሽነር ጋር ያደረኩት ትግል። ኮሚሽነሩ የላቲን አሜሪካ ሰው ማቴንዛ ቦሊቪ የሚባል በጣም ፕሮ ኢጣሊያን ነበር። የፌደራል አክቱን መንፈስ ሳይከተል የተቻለውን ያህል ለኤርትራ ነጻነት የሚሰጥ ህግ ያሰናዳ ጀመረ። ይኸውም ለኢትዮጵያ መንግስት የተሰጠው ልዩ ስልጣን ለኤርትራ የውስጥ አስተዳደር እየሰጠ አስመራ እየተመላለስኩ ሐሳቡን ሁሉ በመቃወም አንድ በአንድ አፈርስ ነበር። የሱ ሐሳብ ያሰናዳው ህገ መንግስት አንቀበልም ብለን እምቢ ስንል ኢትዮጵያኖች አልተቀበሉምና ለኤርትራ ነጻነት ይሰጥ ለማለት ነበር። ለምሳሌ አውሮፓ ሄዶ ስማቸው በዓለም የታወቀ የስዊድን ጁሪስቶች ብዙ ገንዘብ ከፍሎ ሐሳብ እንዲሰጡት አደረገ በጽፈት። እሱም የሚለው ፌደራል አክቱን ለመለወጥ ለምሳሌ ፌዴራሲዮን ሰርዞ እንዲሁ ለመቀላቀል ዩናይትድ ኔሽን ታልተስማማበት አይሆንም የሚል ነበር። ጽሑፋቸው አርካይቭ ይገኛል። ይህን ጊዜ ሲመለስ አስመራ አውሮፕላን ማረፊያ ይህንን በመግለጽ ዲስኩር አደረገ። ወዲያውኑ አስመራ በአውሮፕላን ሄጄ ከኮሚሽነሩ ጋር ስብሰባ እንዳደርግ ጠየቁ። ስብሰባውም እንዲሆን በመንግስቱ ስም ኦፊሻላዊ ዲክላራሲዮን አደረጉ። ይህም ባጭሩ ህግ አዋቂዎች ተብለው የሰጡትን ሐሳብ አንስማማም፣ በመንግስቱም ስም እቃወማለሁ፣ ዩናይትድ ኔሽን ያደረገው ሪዞሉሽን ለኢትዮጵያና ለኤርትራ ህዝብ ሪኮማንዴሽን ነው፣ ልንቀበለው ላንቀበለውም እንችላለን፣ ግዴታ የለብንም፣ የተቀበልነው ጊዜ ያጸደቅነው ጊዜ እንዲሁ ተስማምተን ልንለውጠው እንችላለን፣ ኢትዮጵያም ኤርትራም በዩናይትድ ኔሽን ሞግዚትነት አይደለም የምንተዳደረው፣ ነፃ ህዝቦችና መንግስት ነን፣ ይህንንም ለዩናይትድ ኔሽን ራፖርህን ስታቀርብ የኛንም ዲክላሬሽን አብሮ እንዲቀርብ ጠይቃለሁ የሚል ነበር። ከዚህ በኋላ ጉባኤው ተዘግቶ ወደ አዲስ አበባ ተመለሱ። ከዚህ ሁሉ በኋላ የኤርትራ የውስጥ አስተዳደር በፌደራል አክት መንፈስ ተተሰራ በኋላ የኤርትራም ህዝብ አሴምብሊውን መርጦ ታጸደቀ በኋላ ጃንሆይ ፌደራል አክቱንና የኤርትራን የውስጥ አስተዳደር ህግ አጸደቁት። ከዚያም አስመራ ገብተው ምጽዋንም ጎበኙ። እኔም አብሬ ነበርኩ። በዚያን ጊዜ የኢትዮጵያን ህዝብና የኤርትራን ህዝብ ደስታ ለመግለጽ ቃልም አይገኝለትም። ለኔም በህይወቴ ሁሉ እንደዚያ ጊዜ ደስታ ላገኝ አልችልም። ኤርትራን ለማግኘት የደከምኩት በሽታ ላይ ጥሎኝ በየጊዜው ታመም ነበር። በሐሳብ እንቅልፍ እያጣሁ አለርጂ እየያዘኝ የአውሮፓ ሐኪሞች ሁሉ መድኃኒት የለውም፣ ጫና የሌለበት የቬጀቴቲቭ ኑሮ ለ6 ወር ማረፍ ብቻ ነው ይሉኝ ነበር። ያደረኩት ጉዞ በአውሮፕላን አንድ ጊዜ ሲታሰብ ለአንድ ወር ያህል ወደ 700 ሰዓት በሰማይና በመሬት መካከል እንደቆየሁ ነበር። ያደረኩት ዲስኩርና ኢንተርቬንሽን በሺህ የሚቆጠር ገጽ ይሆናል። ይህ ሁሉ በአርካይቭ ይገኛል። ከዚህ በኋላ ራስ አንዳርጌ የጃንሆይ ሪፕሬዘንታቲቭ ሆነው፣ አቶ ተድላ ባህሩ የአንድነት ወኪል ሼፍ ኤክስኪዩቲቭ ሆነው ኤርትራን ማስተዳደር ጀመርን። አፋምቦን በምን አኳኋን እንዳስመለስኩ። አፋምቦ በኢትዮጵያና በፈረንሳይ ሶማሌ ጠረፍ አጠገብ በኢትዮጵያ ውስጥ የሚገኝ ስትራቴጂክ የሆነ ስፍራ ነው። አውሳንና የፈረንሳይን ሶማሌ ተራራማ በመሆን ኮንትሮል የሚያደርግ ውሃም ያለበት በጣም ጠቃሚ ስፍራ ነው። ፈረንሳዮች ሁሉ ጊዜ የጅቡቲ ግዛታቸውን ለማስፋፋት ወደ አውሳና ድሬዳዋ ነበር አይናቸውን የሚያዘነብሉት። በ1906 ፈረንሳይ እንግሊዝና ጣሊያን ኢትዮጵያን በዞን ለመከፋፈል ያደረጉትን ውል ማየት ይቻላል። በ1944 ውል በኋላ እንግሊዞች ኢትዮጵያን ለቀው ሲሄዱ ፈረንሳዮች አፋምቦን መያዛቸውን ተእንግሊዞች ሰምቼ የፈረንሳይን አምባሳደር ጠርቼ ፕሮቴስታሲዮን አድርጌ በቶሎ እንዲለቀቅ ብጠይቅ አገሩ የፈረንሳይ ስለሆነ አንለቅም አለ። ተጃንሆይ ጋርም ተመንግስት ጋርም ተመካከርኩ በኃይል ለመውሰድ። ያን ጊዜ ራስ አበበ የጦር ሚኒስተር ነበሩ። ኃይል በዚያን ጊዜ ጅቡቲ ታሉት ፈረንሳዮች ጋር ለመዋጋት የሚበቃ እንደሌለን አስረዱን። ሐሳቤ ጅቡቲንም ለመያዝ ነበር። ምንም በኃይል አለመቻሉ ሲታወቅ በዲፕሎማሲ ብቻ የተቻለውን እንዳደርግ ታዘዝኩ። የፈረንሳይን አምባሳደር ጠርቼ እናንተም የኛ ነው ስትሉ እኛም የኛ ነው ስንል የሚለየን በጅቡቲና በኢትዮጵያ መካከል የተደረገው የጠረፍ ውል ነው። ተውሉ ጋር የተያያዘ ካርታ የሸራ ካርታም ይባላል። ስለዚህ አሁኑ አንድ ስምምነት ፕሮቶኮል ፈርመን ዲሊሚቴሽን ለማድረግ እንስማማ። ይህንን ስናደርግ አፋምቦ በእውነት የማን እንደሆነ ይታወቃል አልኩት። እሱም በመንግስቱ ስም አሁን ጦርነት ላይ ነው ያለነው፣ ይህንን ለማድረግ ጊዜውም የለንም፣ አፋምቦን አንለቅም አለ። እኔም አገራችንን ይዛችሁ አንለቅም፣ አገሩ የማን እንደሆነ ለመነጋገርና ስምምነት ለማድረግ
አንድ ስምምነት እናድርግ ብንል እምቢት አላችሁ። የፈረንሳይ አምባሳደርነትን ፕሪቪሌጅ ሁሉ አንስተናል። ይህንንም የምናደርገው በመጨረሻ በላቫል ሬጂም ጊዜ እናንተ የኢትዮጵያን ነጻነት አናውቅም ብላችሁ የጣሊያንን ይዞታ አውቃችሁ ስለነበር ነው። እናንተም በጀርመን 4 ዓመት ስለተያዛችሁ የፈረንሳይን ነጻነት አናውቅም። ያቀረብኩት የውል ሐሳብ መንግስት ተቀብሎ ለመፈረም ፈቃደኛ የሆነ ጊዜ ስምምነቱን ስንፈርም አንድ መግለጫ እናወጣለን። ይሄውም ኢትዮጵያንና ፈረንሳይን በኦፊሴል እንደ ነጻ ሀገርና መንግስት የሚተዋወቁበትን እስከዚያው ድረስ ግን እንደ ፕራይቬት ሰው ነው የምንመለከተው ብዬ ማናቸውንም ፕሪቪሌጅ አነሳው። ባንዲራ ዲሲ ኦቶሞቢል ላይ ማድረግ እንዲከለከል ለፖሊስ ነገርኩ። የዲፕሎማቲክ ኢሚዩኒቲ መነሳቱን ለመንግስቱ አስታውቆ መልሱን ሲጠባበቅ ቆየ። ከትንሽ ቀን በኋላ የፈረንሳይ መንግስት ደጎል በሐሳባችን ተስማምቶ ውሉን እንዲፈርም አዘዘው። አምባሳደሩም መሲዬ ደብሊስ ይባል ነበር። በዚያ አኳኋን ፕሮቶኮሉንም ሁለቱ መንግስት የሚተዋወቁበትን አብሮ ተፈረመ። የአፄ ምኒልክን ውል መሰረት በማድረግ የውሉ ዓመት 1897 እንደ አውሮፓውያን አቆጣጠር በፈረንሳይ ሶማሌና በኢትዮጵያ መካከል ያለውን ድንበር መጀመሪያ ካርታ ላይ በኋላ መሬት ላይ ምልክት ለማድረግ በሁለቱም በኩል ኮሚሲዮን ተቋቋመ። በእኛ በኩል እነ ኮሎኔል ክፍሌ እርገቱና እና አበበ ገብረ ጻዲቅ ነበሩ። ኮሎኔል ክፍሌ አሁን ደጃዝማች ያን ጊዜ የጸጥታ ኃላፊ ነበር። በስራው ጊዜ የገጠመን ችግር በካርታ ስራ ምንም ፕሪሲዝን የሌለው በጣም ቬግ የሆነ አገሩን ሳያዩ እቤቱ ቁጭ ብሎ ወሰኑ በዚህ ስፍራ እንዲህ ያለው ስም ባለው ተራራ ያልፋል እያለ ነው ያሰመረው። ቦታው ላይ ሲኬድ ፈረንሳዮች ተብዙ ጊዜያት ጀምሮ የቦታውን ስም ሁሉ ለውጠውት ተገኘ። ለነሱ ጥቅም በሚሆን አኳኋን የሃይቁን ስም ጭምር ሁሉ ምስክሮች ቢቀርቡም ሁሉም በእነሱ የተገዙና አፋምቦ የፈረንሳይ ነው እያሉ የሚመሰክሩ ሆኑ። እኛ ደግሞ የኛ መሆኑን የሚያስረዳ አንድም ኢንስቶሌሽን ቤት ሰፈር የመሰለ ያደረግነው የለም። በዚያ አኳኋን ስሙም ተለውጦ ወደነሱ ስለሚያደርገው ምስክር ሁሉ የነሱ ስለሆነ የምንከራከርበት መንገድ አጣን። በዲፕሎማቲክ ታልሆነ በቀር በውሉ መሰረት የደንቡን ማግኘት የማይቻል መሆኑን ተተረዳው በኋላ ፓሪስ ሄድኩኝ። እዚያም ተጠቅላይ ሚኒስተሩ መሊረኒ ማየር ወዳጄ ነበር። ተገናኝቼ ሁሉንም አስረዳሁት። ፈረንሳይና ኢትዮጵያ ተድሮ ጀምሮ ያላቸው ወዳጅነት፣ በኢትዮጵያ ባቡር የፈረንሳይን ጥቅም፣ ጅቡቲ የኢትዮጵያ ናቹራል በር መሆኗን፣ የፈረንሳይ አርኪኦሎጂ ሚስዮን እንዲሁም የፓስተር ኢንስቲትዩት እና የፈረንሳይ ሊሴ መኖር ይህ ሁሉ ያለ ፈረንሳይ በአፋምቦ ምክንያት ከኛ ጋር መጣላት ጥቅም እንዳልሆነ ገለጽኩለት። እሱም በነገሩ አስብበታለሁ ብሎ ምሳም ጋብዞኝ በሁለተኛው ቀን ተውጭ ጉዳይ ሚኒስትሩ መሲዬ ቤዶ ጋር እንድነጋገር ለሱም ትዕዛዝ መስጠቱን ነገረኝ። በቀጠሮም ተቤዶ ተገናኝተን ተነጋገር። እሱም ወደኛ ተመልሶ ዲሊሚቴሽን እንዲደረግ መስማማታቸውን አስታወቀኝ። በንግግሩም ጊዜ አቶ አበበ ገብረ ጻዲቅ የሚያስፈልገውን ዶክመንት ይዞ ተኔ ጋር ፓሪስ ይገኝ ነበር። በዚያ አኳኋን በፈረንሳይ ሶማሌና በኢትዮጵያ መካከል ውሉን ተከትሎ አፋምቦን ወደኛ አድርጎ የዲሊሚቴሽኑ ስራ አለቀ። ዶክመንቱን ማየት ይቻላል። ያን ጊዜም የፈረንሳይ ጋዜጦች የፈረንሳይ መንግስት ያደረገውን ክሪቲክ አድርገው የማይገባ አገር ለኢትዮጵያ ተሰጠ፣ ጃንሆይና አክሊሉ የፈረንሳይ ጠላት ናቸው የሚል ካምፓኒ አድርገው ነበር። በፓርላማም ጉዳዩ ተነስቶ ክርክር ተደርጎ ነበር። ይህ ሁሉ በፈረንሳይ አርካይቭ ይገኛል። ጋምቤላ ወደ ኢትዮጵያ እንዲመለስ ያደረኩት ነጎሳ ሲሆን 1954 እስከ 55 በአፄ ምኒልክና በእንግሊዞች መካከል የሱዳንን የኢትዮጵያን ድንበር በተለይ የሚወስነው በ1902 እንደ አውሮፓውያን አቆጣጠር የተፈረመው ውል የሚለው ጋምቤላ በእንግሊዞች እጅ ይቆያል፣ ይሄውም እንግሊዝ ሱዳን እስካለች ድረስ ነው የሚል ነበር። በ1954 ተጃንሆይ ጋር እንግሊዝን የጎበኘን ጊዜ ለሚስተር ኤደን ጉዳዩን አነሳውበት። ሱዳን በቅርብ ጊዜ ነፃ መሆኑ አይቀርም፣ ስለዚህ በውሉ መሰረት አሁኑኑ ጋምቤላን ብታስረክቡን በማለት እሱም የሱዳን ነፃነት ገና ነው፣ 2 እና 3 ዓመት ቢያንስ ይወስዳል፣ በውሉ መሰረት ሱዳንን እስከምንለቅ መጠበቅ አለባችሁ ብሎ አጥብቆ ተከራከረ። እኔም ሱዳን ነፃ መንግስት እስክትሆን ጠብቀን በኋላ ተነሱ ወንድሞቻችን ጋር ጋምቤላን አስረክቡን እያልን መጣላት አንፈልግም፣ እናንተ መቼም ይህ ነው ስራችሁ፣ ስለዚህ አሁኑን አስረክቡን ብዬ አጥብቄ ጠየቁ። በመጨረሻም አንድ ፎርሙላ ላይ ስምምነት አድርገን ተለያየን። ይህም ሱዳን ነፃ ተመውጣቷ ከ3 ወር በፊት ሁለቱ መንግስታቶች ተነጋግረው
ጋምቤላን እንዲያስረክቡ ከ3 እና 4 ወር በኋላ አዲስ አበባንና ኢትዮጵያን ለመጎብኘት ማርሻል ቲቶ ስለመጡ ተሳቸውና ተጃንሆይ ጋር ለጉብኝት ምጽዋ እንገኝ ነበር። በራዲዮን ስንሰማ ከ5 ቀን በኋላ እንግሊዝ ለሱዳን ነፃነቷን የሚሰጥ መሆኑን ወሬው አተተ። 2 እና 3 ዓመት የተባለው ሁሉ ውሸት ሆነ። እንግሊዝ ጋምቤላን ሳትለቅ ለሱዳን አስረክባ ልትሄድ መሆኑንና ተሱዳንም መንግስት ጋር ኮንፍሊክት እንደሚሆን ግልጽ ነበር። ጉዳዩን ለጃንሆይ አስረድቼ ወዲያውኑ ወደ አዲስ አበባ መጥቼ አርብ ቀን ነበር አንድ ኖት አሰናድቼ ቀዳሚት የእንግሊዝን አምባሳደር ጠርቼ ኖቱን ሰጠሁት። የኖቱም ቃል የሚለው በውሉ መሰረት ጋምቤላን እንግሊዞች የሚይዙት ሱዳን እስካሉ ድረስ ነው። አሁን እንግሊዞች በድንገት ሱዳንን ስለሚለቁ በውሉና ተሱዳን ጋር በተስማማነው መሰረት ተሰኞ ጀምሮ ተሁለት ቀን በኋላ ኢትዮጵያ ጋምቤላን ይይዛል የሚል ነበር። እሱም ፕሮቴስት አድርጎ ለመንግስቱ የኖቱን ቃል አስተላልፋለሁ አለ። ለሱዳን የውስጥ አስተዳደር ባለስልጣኖችም አንድ ቴሌግራም ባቶ መለስ አንዶም በኩል ያን ጊዜ የኛ ሊኢዞን ኦፊሰር አሁን ካይሮ አምባሳደር ላኩኝ። ይሄው የሚለው ለነጻነታችሁ ጥልቅና መልካም ምኞታችንና ወደፊትም እንደ ወንድማማቾች አብረን እንድንሰራ ጋምቤላ በኮሎኒያሊስቶች በኃይል ተይዞብን ስለነበር ተሰኞ ጀምሮ ኦኩፓይ ማድረጋችንን ግን ይህ ወዳጅነታችንን የማይነካና የሱዳንም ቆንሲልና ማናቸውም ቤትና ኢንስቶሌሽን ቢኖር ለጊዜው ለመቆየት መቻሉን የሚገልጽ ነበር። እነሱም በነጻነታቸው ለጊዜው በደስታ የተጠለቀለቁ ስለሆነ ተመስጋና ጋር በመናደርገው መስማማታቸውን የሚገልጽ መልስ ሰጡ። እንደተባለው ሰኞ በአቅራቢያው የሚገኘው የፖሊስ ኃይል ጋምቤላ ገብቶ የኢትዮጵያን ባንዲራ አውለበለበ። አድሚኒስትሬሽኑንም ያዘ። ምንም አክሲደንት አልደረሰም። ከ3 ወር በኋላ በውጭ ጉዳይ ሚኒስቴር የሚመራው የሱዳን ዴሌጌሽን ጋምቤላ ስላላቸው ኢንስቶሌሽን ለመነጋገር አዲስ አበባ መጡ። በንግግራችን ጊዜ በቁጣ መልክ ለእንግሊዞች የፈቀዳችሁትን ጋምቤላን ለምን ለኛ ለአፍሪካኖች ተነፍጉናላችሁ? ጋምቤላን መልሱልን በማለት ከስራ ነገሩ መግባት ጀመሩ። እኔም እንግሊዞች ኮሎኒያሊስቶች አፍሪካን በሚከፋፈሉበት ጊዜያት በኃይል ያዙብን ነው። አሁን ኮሎኒ ሁሉ ነፃ ይውጣ ሲባል እናንተ ይህንን እንዴት ትጠይቃላችሁ? ይልቅስ በወንድማማች መንፈስ የምትወስዱትን ዕቃ ዝርዝር ብንነጋገር ይሻላል። ስትመጡም በዚህ ብቻ መሆኑን የተለዋወጥነው ኖት ያስረዳል። ከዚያ በቀር ሌላ ጉዳይ ለመነጋገር የተስማማንበት ፕሮሲጀር አይፈቅድም አልኳቸው። እነሱም ተቆጥተው ስብሰባውን ጥለው ወጡ። ያን ጊዜ ተኔ ጋር ብላታ ዳዊት ምክትል ሚኒስትር እንዳልካቸውና ዋና ዳይሬክተሩ ነበሩ። በዚሁም እንዳልካቸው ደንግጦ ምን ይሆን ብሎ ጠይቆን ነበር። ግድ የለም አሁን እንስማማለን ስለው እኔ መቼም ኤክስፒሪየንስ የርሶ የለኝም ብሎ አደነቀ። ተወጡም በኋላ ለእንግሊዝ ለአሜሪካን አምባሳደሮች እየዞሩ ሱሞታቸውን ያቀርቡ ጀመር። በኋላም እሱን ሚኒስትሩን ለብቻው ጠርቼ በረጅሙ አስረድቼው ተቆጣው ተመለሰ። አስፈላጊውን ስምምነት አደረግን። ከዚያ በኋላ የጋምቤላ ጉዳይ በሱዳኖች ተነስቶም አያውቅም። በኢትዮጵያና በኬንያ መካከል የሚወሰነውን ወሰን በውሉ መሰረት በምን አኳኋን እንዲከለል እንዳደረኩ ውጭ ጉዳይ እንደገባው የኢትዮጵያን ወሰን ከሌሎች ሀገሮች ጋር በኢንተርናሽናል ውል መሰረት በትክክል መወሰን ዋና ጉዳይ አድርጌ ነበር ያየሁት። ይህም በወልወል በደረሰብን ኤክስፒሪየንስ ነው። ከዚያም በኋላ ያፋምቦ መጣ። ትንሽ መንግስት እንደመሆናችን መጠን የተከበብነው ያን ጊዜ በእነኛው በኮሎኒያሊስቶች ስለሆነ አጥራችንን ደህና አድርጎ ማጠር አስፈላጊ ነበር። ብዙ ጊዜ የወሰኑ ውል ታጼ ምኒልክ ጋር 1897 እስከ 1908 እንደ አውሮፓውያን አቆጣጠር የተደረገው ቬግ የሆነ ፕሪሲዝን የሌለው ነው። ኢትዮጵያ ተመወረሯ በፊት 1935 ታንድ ሀገር ብቻ ነበር ወሰናችን የተከለለው። ይሄም ተንግሊዝ ሶማሌ ጋር ነው። በዚሁ ምክንያት ነው ተጎረቤት ሀገር ጋር በየጊዜው የፍሮንቲየር ኢንሲደንት የነበረው። ቤቪን በኬንያ በኩል ተናንተ ጋር ስላለው የድንበር ግጭት ፕሮቴስታሲዮን ያደረግንበት ወረቀት ይህን ቤት ይሞላል ብሎኝ ነበር። ይህን ሁሉ ለጃንሆይ ታስረዳው በኋላ መጀመሪያ ጊዜ ሎንዶን ሲሄድ በ1946 አንዱ ጉዳይ የተነጋገርሁበት ይህ ነበር። ተኔ ጋርም ጸሐፊ ትዕዛዝ ተፈራ ወርቅ ነበሩ። ዲሊሚቴሽን ለማድረግ የእንግሊዝ መንግስት ተስማምቶ ይህንን ለመነጋገርና አንድ ፕሮቶኮል ለመፈራረም በቅርብ ጊዜ አንድ ዴሌጌሽን ወደ አዲስ አበባ እንደሚልክ አስታወቀ። የእንግሊዝ ዴሌጌሽንም ተመጣ በኋላ ውሉን መሰረት በማድረግ ካርታ ላይ መስመሩን ተማስመር አንድ ተነሱና ተኛ የተዋጣ ሚክስድ ኮሚሲዮን ተቋቋመ። ስራቸውንም ጀመሩ።
ተኛ በኩል እነ ኮሎኔል ክፍሉ አቶ አበበ ገብረ ጻዲቅና ሌሎችም ነበሩ። ብዙ ጊዜም ስፍራውን እየሄዱ ይጎበኙ ነበር። በመጨረሻም የተስማሙበትን መስመር ለየመንግስታቸው አቅርበው ተፈቀደ። ከዚህም በኋላ መሬቱ ላይ ዲሊሚቴሽን ተጀመረ። ብዙ ዓመትና ብዙ ገንዘብም ተፈጀ በኋላ ስራው አለቀ። ከትንሽ ዓመት በኋላ ቀደድማ የሚባል የውሃ ጉድጓድ ህዝቡ ጠያቂያችን ነው እንደ አድባርም የምንቆጥረው ነው ብሎ አቤት ስላለ ጉዳዩ እንዲታይ ተደረገ በኮሚሽን። የጉድጓዱ አከፋፈል የሚበልጠው ወደኛ እንዲሆን 9 ስፍራ ያለው ጉድጓድ ለነሱ ደግሞ 2 ስፍራ ያለው ጉድጓድ ነበር። ሐሳቡ ውሃ እናወጣለን በማለት የኛም የነሱም ህዝብ ወሰን እንዲያልፍና ኢንሲደንት እንዳይነሳ ነው። በዚሁ ጉዳይ የህዝብ ስሜት ስላለበት ቀደሩማን እንዲመልሱ ለእንግሊዞች አስረዳኋቸው። እነሱም የሚበቃ ውሃ ተኛ ይበልጣላችሁ ግን ኢንሲስት ታደርጋላችሁ በሱ ፈንታ የሰጠነውን ያገር ክፍል መልሱና እኛ ቀደሩማንን መልስ ብለው ጥያቄያችንን በጉድ ፌስ ተቀበሉ። በዚያ አኳኋን ጉዳዩ ተፈጽሞ የዚያን ክፍል እንደገና መሬቱ ላይ ምልክት እንዲደረግ ሆነ። ተዚያም ታመታት በኋላ ኬንያ ነፃ ስትወጣ ድንበራችን ተከልሎ ስለቆየ ተሷ ጋር በወዳጅነትና በወንድማማች መንፈስ እስካሁን እንኖራለን። ተፈረንሳይ ሶማሌ ጋር ያለው ወሰን እላይ በተባለው አኳኋን ስለተወሰነ ተንግሊዝም ሶማሌ ጋር ያለው ተጦርነት በፊት አለቀ። ተኬንያም ጋር በዚሁ አኳኋን ሲያልቅ የሚቀረን ተጣሊያን ሶማሌና ተሱዳን ጋር ያለው ድንበር ነው። ተጣሊያን ሶማሌ ጋር ያለንን ለመወሰን ገና ሶማሌ በዩናይትድ ኔሽን ሞግዚትነትና በጣሊያን አስተዳዳሪነት ባለች ጊዜ ከ1950 እስከ 1960 የዩናይትድ ኔሽን ሪዞሉሽን እንደሚያዘውና በሱም መሰረት ለመወሰን ተጣሊያኖች ጋር ብዙ ጉባኤ ተደርጎበታል። ብዙም ተደክሟል። ያን ጊዜ የኛን ዴሌጌሽን ስለወሰኑ ጉዳይ የሚነጋገረውን የሚመራው አቶ ሐዲስ አለማየሁ ነበር። ጉዳዩም የደረሰበት ለዩናይትድ ኔሽን በየጊዜው ያቀረበ ሪዞሉሽን ይደረግበት ነበር። ጣሊያኖች የውሉን ትርጉም በማይገባ እየሰጡ ጉዳዩን ያጓትቱት ነበር። ያልተስማማንበትን በሪዞሉሽኑ መሰረት ወደ አርቢትሬጅ ለመሄድ ብዙ ታክቲክና ሳቦታጅ ያደረጉ ጉዳዩን ይጎትቱት ነበር። ሁሉንም ለመረዳት ፕሮሲቨርባሉንና የዩናይትድ ኔሽንን ዶክመንት ማየት ያስፈልጋል። ለዚህ ሁሉ አቤቱታችን ለዓለም ማህበር ማቅረብ አላቋረጥንም። ጉዳዩም ሳያልቅ ሶማሌ በ1960 ነፃ ወጣች። ጣሊያኖች ጉዳዩን የሚጎትቱበትን አንድ ምክንያት ሶማሌዎችን በመፍራት ነበር። ሶማሌ ነፃ ተወጣች በኋላ ወሰኑን ለመከለል በየጊዜው ፕሮፖዛል አቅርበንላቸው ነበር። የነሱም መልስ ኡጋዴንኛ ስለሆነ አንዋሰንም ነው። በሱዳን በኩል ያለውን ብዙ ጊዜ ተተነጋገርን በኋላ በመሰረቱ ስምምነቱ ላይ ደርሰናል። ዶክመንቱንም ማየት ይቻላል። የ1948 1955 እንደ አውሮፓውያን አቆጣጠር ህገ መንግስት እንደምን እንደተሰራና ለዚህ የደከምኩት ለኤርትራና ለሌሎችም ጉዳዮች በመንሟገትበት ጊዜያት የድሮ ህገ መንግስት 1930 እንዲተካ በየጊዜው ለጃንሆይ ሐሳብ አቀርብ ነበር። ይሄውም ህዝቡ እየቀደመ በሄደ ቁጥር ቀድመን ተስማሚውን ያስተዳደር መሰረት የሆነው ማሻሻል እንዳለብን የበፊቱ ህገ መንግስት ለጊዜው ጠቅሟል። አሁን ግን ጊዜው አልፎበታል። ተጦርነቱ በኋላ ብዙ ለውጥ በዓለም ላይ ስለሆነ ለዚህ ለውጥ ተገቢ ሆነን እንድንገኝ ሞደርንና ዲሞክራቲክ የሆነ ህገ መንግስት ያለን እንደው በዓለም ፊት ደህና ኢምፕሬሽን ሰጥቶ ለጥያቄያችን ስለሚረዳን ጃንሆይ ሐሳቡን ቢረዱትና ቢቀበሉትም ብዙ ሬዚስታንስ ነበር። ተራሶቹና ተመኳንንቶቹ በኩል ማን ጠየቀንና ነው በማለት በመጨረሻም ተብዙ ክርክርና ሬዚስታንስ በኋላ ይህንን የሚያስረዳ አንድ ኮሚሽን ተቋቋመ። አባሎቹም ቢትወደድ መኮንን፣ ጻፊ ትዕዛዝ ወልደ ጊዮርጊስ፣ አቶ ይልማና እኔ ራሴ ነበርን። በእነዚህ አባሎቹም ውስጥ የህግ ትምህርት ያለኝ እኔ ብቻ ነበርኩ። ተውጭ ሀገር ህግ አዋቂዎች ሙሴ ስፒንሰር ሁሉ ጊዜ አብሮን ነበር። አልፎ አልፎ አንድ የውጭ ሀገር ስፔሻሊስት እየመጣ የተሰራውን ያየ ሐሳብ ይሰጥ ነበር። ኮሚሽኑ የሚሰራው ቀጥሎ ባለው አኳኋን ነበር። እኔና ህግ አዋቂዎቹ ያሰናዳነውን ለኮሚሽኑ እናቀርብ ነበር። ከዚያ ልዩ ልዩ ክርክር ተደርጎ የሚለወጡትን ለውጠን ፕሮግሬሲቭ የሆነውን አስቀርተን ተተስማሙ በኋላ የኮሚሽኑን ሐሳብ ለዞድ ምክር ቤት በጃንሆይ ሰብሳቢነት ልዑል አልጋ ወራሽ ራስ ካሳ ያለበት ቀርቦ ብዙ ክርክር ይደረግ ነበር። እያንዳንዱ አንቀጽ ለምን እየተባለ ሬዚስታንስ ሲደረግ የሌላውን ሀገር እየጠቀስኩ አስረጂው እኔ ነበርኩ። ዝርዝሩ ብዙ ነው። ፕሮሲቨርባሉን ማየት ይጠቅማል። በኋላም ለእያንዳንዱ አንቀጽ ምስክር አቅርብ የሚል ጥያቄ ራስ ካሳ መጡ።
የ50 ያህል መንግስታት ህገ መንግስት አምጥተን የኛን አንቀጽና ሌላው ለምስክርነት እናቀርብ ነበር። ይህ ሁሉ በዶክመንት ውስጥ ይገኛል። በጠቅላላው ከላይ እንደተባለው ማንንም አይጠይቀን ለምንድነው የምንለውጠው በማለት ፕሮግሬሲቭ የሆነ ሁሉ ሐሳቡን ሲያከሽፍብን በብዙ ትግል አሁን ያለውን ህገ መንግስት ለመስራትና ለመጨረስ ስምምነት ላይ ተደረሰ። ጃንሆይ ሁልጊዜም ድጋፋቸውን እንደሰጡን ነበር። ልብ አድርግ፣ ይህ ሁሉ ተቃዋሚ ያለ አንተና ምንን ነው ይህንን ህገ መንግስት የምናውጀው ሲሉ አስታውሳለሁ። እኔም አመስግኜ ለዚያን ጊዜ ለኢትዮጵያም ለጃንሆይም ታሪክ አስፈላጊ መሆኑንና ደግሞ ለወደፊት እየታየ ጊዜውን እየተከተል የበለጠ ዲሞክራቲክ የሆነ ህገ መንግስት ማወጅ እንዳለብን ይህንንም በማድረጋችን ጥቅም እንጂ ጉዳት እንደማይኖር አረጋግጬ በኃላፊነትም ጃንሆይ እንዳይዙኝ አንድ ማስታወሻ ጽፌላቸው ነበር። አዲሱ ህገ መንግስት ምንም በሙሉ ዲሞክራት ነው ባይባልም ይሄው ሬዚስታንስ ስላገኘን ነው የመጀመሪያውን በብዙ ለውጦታል። በመጨረሻም የህገ መንግስቱ ሐሳብ ለፓርላማ ቀርቦ ምክር ቤት ተተስማማበት በኋላ በጥቅምት 24 ቀን 1948 ህዳር 4 1955 እንደ አውሮፓውያን አቆጣጠር ታወጀ። ይህም በመቅድሙ ላይ ጃንሆይ እንዳሉት ተብዙ ዓመታት ሪቪውና ምርመራ በኋላ ነው። በማስታወሻ በገለጥኩት መሰረት በ1959 ይህ አሁን ያለው ህገ መንግስት እንዲሻሻል ሐሳብ አቅርቤ ኮሚሽኑ ተቋቁሞ ሐሳቡ ለጃንሆይ ቀርቧል። አሁንም በቅርቡ እኛ ስራተተን በኋላ ህገ መንግስቱ እንዲለወጥ ሐሳብ አቅርቤላቸው ነበር። ይህንንም እንደ ግል ኢትዮጵያዊነቴ ማንንም ሐሳቡን ለማቅረብ እንደሚችል እንጂ በሌላ በስራም ሆነ አንድም ሐሳብ የሰጠውትና ኢንተርቪው ያደረኩት የለም። ሐሳቡንም ራሳቸውም አስበውበት ለህዝቡ በራዲዮን ገለጡለት። የፍትሃ ብሔር የወንጀል የንግድና የባህር ህጎች ህገ መንግስቱ ተታወጀ በኋላ ይህንኑ ተከትሎ ተስማሚ የሆነ የፍትሃ ብሔር የወንጀል የንግድና የባህር ህጎች ኮድ ሲቪል፣ ኮድ ፔናል፣ ኮድ ኮሜርሻል፣ ኮድ ማሪታይም ኤንድ ኮድ ፕሮሲጀር ማሰናዳትና ማወጅ አስፈላጊና ጠቃሚ መሆኑን ለጃንሆይ ሐሳብ አቀረቡ። እሳቸውም ሐሳቤን በሙሉ ተቀበሉት። ይህም ታላላቅ ሊቃውንትና ህግ አዋቂዎች ማስፈለጉን ማሰናዳቱ ብዙ ጊዜም እንደሚፈጅ ገምቼ ነበር። ለዚሁም አውሮፓ ሄጄ ሪሰርች ታደረኩ በኋላ በዓለም የታወቁ ስፔሻሊስት የሆኑትን በመጠየቅ ተነሱም በመነጋገር ለፍትሃ ብሔር ህግ ፕሮፌሰር ዴቪድ የሶርቦን ዩኒቨርሲቲ የዚሁ ክፍል አስተማሪ፣ ለወንጀል የስዊዝ ዩኒቨርሲቲ አስተማሪ ፕሮፌሰር፣ ለንግድ ህግ በሶርቦን አስተማሪ የሆነ ፕሮፌሰር እንዲቀጠር ሆነ። እነሱም አዲስ አበባ መጥተው ከኢትዮጵያ በኩል ተተቋቋመው ኮሚሽን ጋር ስራቸውን ጀመሩ። የኢትዮጵያን ኮሚሽን አባሎችም ሆኑ። ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ህዳር 1950 እስከ 1957 በዚህ በ3 ዓመታት ጊዜያት ምንም ምክትል ጠቅላይ ሚኒስትር ብባል በሚኒስትሮች ምክር ቤት ሰብሳቢና ፕሬዝዳንት ራስ አበበ አረጋይ ነበሩ። እዚያ የተወሰነውንና በጃንሆይ የጸደቀውን ትዕዛዝ ማስተላለፍ ብቻ ነበር ዋናው ስራዬ። በሌላ በኩል ደግሞ የውጭ ጉዳይ ስራ ነበርብኝ። ቢሆንም በዚያን ጊዜ ነው ከላይ የተዘረዘሩት ህጎች ወጡት። ጠቅላይ ሚኒስትርና የጽህፈት ሚኒስትር መጋቢት 23 1959 ጠቅላይ ሚኒስትርም የሆንኩት ተኩዴታ በኋላ ነው። ወዲያውኑ በብዙ ክፍል ልዩ ልዩ ሪፎርም ማድረግ አስፈላጊ መሆኑንና አሁንም ኢትዮጵያ ለደረሰችበት ተገቢ መሆኑን በየጊዜው ለጃንሆይ ሐሳብ እያቀረብኩኝ ስለሚደረገው መሻሻል በየጊዜው ተተነጋገርን። ጃንሆይ በመሰረተ ሐሳቡ ተተስማሙ በኋላ ያን ጊዜ ኮሊግ ተሆኑት ጀነራል አብይ፣ የአገር ግዛት ሚኒስተር ጀነራል መርዕድ፣ የመከላከያ ሚኒስተር አቶ ይልማ፣ የገንዘብ ሚኒስተር የነበሩትን አነጋገርኩ። እነሱም በሐሳቡ ተስማሙበት። በኋላ የዚህን ሪፎርም ሐሳብ የሚዘረዝር አንድ ማስታወሻ አሰናድቼ አብረን ለጃንሆይ እንድናቀርብ አደረጉ። እሳቸውም መፍቀዳቸውን ገለጡልኝ። ሐምሌ 8 1953 እንዲሻሻሉ ያቀረብኳቸው ዋና ዋና ጉዳዮች ቀጥሎ ያሉትን ነው። የህገ መንግስት የሚሻሻልበትን፣ የፍርድ ሥራ የሚሻሻልበትን፣ የመሬት ይዞታ የሚሻሻልበትን፣ የጠቅላይ ግዛቶች የውስጥ አስተዳደር የሚሻሻልበትን፣ የአገር አገዛዝ ደንብ አስተዳደር የሚሻሻልበትን፣ የአድሚኒስትራሲዮን ሥራ የሚሻሻልበትን፣ የጠቅላይ ሚኒስትርና የሚኒስትሮች ስልጣን ትምህርት የሚስፋፋበትን፣ የመንግስት ሰራተኛ አስተዳደር፣ የአሰሪና የሰራተኞች ግንኙነት ህግና የሰራተኞች መስሪያ ቤት መቋቋም፣ የመንግስት ሰራተኞች የጡረታ ህግ፣ የወንጀለኛና የብሔራዊ ህግ ስነ ስርዓት፣ የ5 ዓመት ፕላንና የጥቅም መጋጨት። እነዚህ ከላይ የተዘረዘሩትን ጉዳዮች እያጠና ሐሳብ የሚያቀርብ
በጠቅላይ ሚኒስትር ስር የሚኒስትሮችና ተገቢ የሆኑ የመንግስት ሰራተኞች የሚገኙበት 7 ወይም 8 ኮሚሽኖች ተቋቋሙ። ዝርዝሩን ዶክመንቱን ማየት ይቻላል። የበላይ ኮሚቴ በኔ ሰብሳቢነት አባሎቹ እነ ጀነራል አብይ፣ ጀነራል መርዕድ፣ አቶ ይልማ፣ የህገ መንግስት መሻሻያ ኮሚሽን ሰብሳቢው አቶ አበበ ረታ፣ አባሎች ኮሎኔል ታምራት፣ ልጅ እንዳልካቸው፣ አቶ ማሞ፣ አቶ ከተማ፣ ደጃዝማች ስዩም፣ አቶ ጌታቸው ክብረት፣ ሚስተር ፖራዲስ ነበሩ። ሌሎችም ይህን የመሰሉ አባሎች የነበሩበት ነው። ለምሳሌ የመሬት ማሻሻያውን መጀመሪያ ኮሎኔል ታምራት፣ ቀጥሎም አቶ ታደሰ፣ በኋላም አቶ አካለ ወርቅ ነበሩ የሚሰበስቡት። ኮሚሽኖቹ ስራቸውን አንድ ምዕራፍ በደረሱ ቁጥር ተበላይ ኮሚቴ ጋር ስብሰባ ተደርጎና ሐሳብ ለሐሳብ እንለዋወጥ ነበር። የኮሚቴውና የኮሚሽኖቹ ስብሰባ በየጊዜውም በጋዜጣና በራዲዮ ይወጣ ነበር። የህገ መንግስት ኮሚሽን ስራውን ሰርቶ ይሻሻል ብሎ ያቀረበውን ማስታወሻ ቀርቦልን ተተነጋገርንበት በኋላ ተስማምተንበት ለጃንሆይ ያቀረብን። ፋንዳሜንታል የሆነ የሐሳብ ለውጥ አላቀረቡም ነበር። ሌላው ኮሚሽኖች የሚያቀርቡትን በዚሁ አኳኋን እየሰራን ለጃንሆይ እናቀርብ ነበር። ብዙ ጊዜ ጃንሆይ ዘንድ የዘውድ ምክር ቤት አባሎችና ሌሎች ሚኒስትሮች ያሉበት ስብሰባ እየተደረገ የተወሰኑ አሉ። በዚያ አኳኋን ጠቅላይ ሚኒስትር በነበርኩበት ጊዜ ያለቁትና የተፈጸሙት እነኚህ ናቸው። የሁለተኛና የሶስተኛ የኢትዮጵያ የ5 ዓመት ፕላን፣ የመንግስት ሰራተኛ ጡረታ ህግና ደንቦች፣ የመንግስት ሰራተኞች ማስተዳደሪያ ህግና ደንብ፣ የአሰሪና ሰራተኛ ግንኙነት ህግ፣ የአውራጃ የውስጥ አስተዳደር ትዕዛዝ ህጉን ፓርላማ ለማውጣት ስላልፈቀደ፣ የህዝብ ልማት ድርጅቶች ኮኦፐሬቲቭ አቋሞች ደንብ፣ የመሬት ይዞታ ጉዳይ፣ የጉልት መቅረት፣ የጢሰኛና የባለርስት ግንኙነት ህግ በፓርላማ ለማቅረብ በየጊዜው ክርክር ላይ ነበር። ፓርላማ ይህንን እስካሁን ለማውጣት ባለመፍቀዱ ሌላው የመሬት መያዣ ጣሪያና ሬጅስትሬሽን ተሰናድቶ ነበር። በመሬት ይዞታ ሚኒስቴር የተሰናዳው ሁሉ ማየት ይቻላል። የአገር አገዛዝ ደንብ፣ የፍርድ የዳኞች አሿሿምና ነጻነት ህግ፣ የፍትሐ ብሔርና የወንጀል ህግ ስነ ስርዓት፣ የሚኒስትሮችና የጠቅላይ ሚኒስትር ስልጣንና ተግባር፣ የሚሊታሪ ሰርቪስ ህግ ናቸው። የአፍሪካ አንድነት ድርጅት ይህን ድርጅት ለማቋቋም የተደከመው ዝርዝር ብዙ ስለሆነ ባጭሩ ብቻ ጠቅሳለሁ። አፍሪካ በ3 ግሩፕ ተከፋፍሎ ነበር። የካዛብላንካ ቡድን፣ የሞኖሮቪያና የአረብ ሊግ። የመጀመሪያው ስብሰባ በሌጎስ 1961 እንዲሆን አደረገን። በዚህም የኢትዮጵያ ሮል ብዙ ነበር። በስብሰባው ጊዜም እኛ ብቻ ነበርን በቋንቋችን የተናገርነው። ሌሎቹ በእንግሊዝ በፈረንሳይና በአረብ ነበር። ቻርተሩን ለመስራትና ለመፈራረም አዲስ አበባ እንዲሆን ብዙ ደክመን ስለነበር በዚሁ ተወሰነ። የአዲስ አበባ ስብሰባ 1962 ተስብሰባው በፊት የቻርተሩ ድራፍት ወይም ሐሳብ እኔ ቢሮ አሰናድተን ተላቲን አሜሪካ አንድ አዋቂ ቀጥረን ነበር። የውጭ ጉዳይ ሚኒስትሮች ሲሰበሰቡ ድራፍቱን አቀረብን። የነሱ ሐሳብ መሪዎቹ ከ8 ቀን በኋላ ሲሰበሰቡ እንዲያጠኑትና ሐሳብ እንዲሰጡበት ለሚመጣው ዓመት ለማስተላለፍ ነበር። ዋናዎቹ የግብጽ ጉዳይ ሚኒስትር ዶክተር ፋውዜ የኔው የድሮ ወዳጅ ስለነበር በየተራ ጋብዤ አሁኑኑ መፈረም አለብን እያልኩ አግባባኋቸው። የውጭ ጉዳይ ሚኒስትሮቹ በድራፍቱ ተስማምተውበት የመሪዎች ጉባኤ ተከፈተ። መሪዎቹ ዲስኩራቸውን በሚያደርጉበት ጊዜያት የውጭ ጉዳዮች በኮሚሽን ተሰይመው ድራፍቱን እንዲያዘጋጁ አደረገን። 5 ቀን ብቻ ስላለ ጃንሆይም ይህንን ሳንፈርም መሄድ የለብንም ብለው እንዲናገሩ ተደርጎ ሌላውም ተከተለ። የውጭ ጉዳይ ሚኒስትሮች ጉባኤ ራፖርት ቀረበ። ክርክር ተደረገ። አሁን መፈረም አይቻልም ያሉትን አግባባናቸው። ሌሊት በ11 ሰዓት ተፈረመ። የመጀመሪያው የድርጅቱ ስብሰባ ካይሮ 1963 እንዲሆን ተወሰነ። ሄድኳርተሩ አዲስ አበባ እንዲሆን እዚያ ድረስ በልዩ ልዩ መንገድ ሰርተን ነበር። ስብሰባው እንደተከፈተና በዲቤቱ ጊዜያት የድርጅቱ ስፍራ አዲስ አበባ እንዲሆን ሐሳብ አቅርቤ በጭብጨባ ተቀበሉት። በዚህም ጊዜ ያገሮቹ ወሰን ሁሉ በተለቀቁት ጊዜያት ባለው እንዲረጋ ተወሰነ። ድርጅቱ ለኢትዮጵያ የሰጠው ጥቅም ኢኮኖሚካዊው የተከፈተው ኤምባሲ ወደ 70 ደረሰ። አዲስ የጉባኤ መሰብሰቢያ ሆነ። የሥራ ዕድል ከፈተ። ፕሬስቴጅ ልዩ ልዩ ድርጅቶች ስራቸውን እዚህ አቋቋሙ። ፖለቲካዊው በሶማሊያ ያደረኩት ኢንተርቬንሽን ነው። የዩናይትድ ኔሽን የኢኮኖሚክ ድርጅት አዲስ አበባ መሆኑ ተዋናዮቹ መንግስታቶች ከአሜሪካ፣ ከእንግሊዝ፣ ከፈረንሳይ ጋር
በንግግርና በመግባባት ያደረኩት ቀደም ብሎ ነው። ዝርዝሩ ብዙ ነው። ስለ መከላከያ መሳሪያ ለማስገኘት የደከምኩት ከአሜሪካኖች ጋር የመረዳዳት ውል ሙቹዋል አሲስታንስ አግሪመንት በ1953 እንደምን እንደተከራከርኩና እንደፈረምኩ 12000 ጠመንጃ ለመግዛት እንዲፈቀድልን ነበር ለመነጋገር ተጃንሆይ የተላኩት። ያን ጊዜ በገንዘባችንም ቢሆን መሳሪያ ለመግዛት አይፈቀድልንም ነበር። ዋሽንግተንም እንደደረስኩ በመጀመሪያ ከፕሬዝዳንት አይዘናወር ጋር ተነጋገርኩ። ተሌላ አልነጋገርም አልኩኝ። ይሄም ሁሉንም ከላይ ለመጀመርና ለማስረዳት ነበር። እነሱ ግን እንቢ ብለው 5 ቀን ቆየን። ይህንንም ያደረኩት ለጉዳዩ ኢምፖርታንሲ እንዲሰጠው ነው። ፕሬዝዳንቱ ተቀብሎኝ ጉዳዮቻችንን በረጅሙ አስረዳሁት። ዝርዝሩ ብዙ ነው። ኢምፕሬስ ሆነ። እሱም ለውጭ ጉዳይ ሚኒስትሩ ዳላስ እኔው ፊት ደውሎ በቀጠሮ ሰማው ብሎ ሪኮማንድ አደረገኝ። ተዳላስ ጋር ስነጋገር በፊት በሰላም ጉባኤ ጊዜ ተነጋገርነውን አስታወስኩ። አትሞስፌሩ ደህና ሆነ። አስረዳሁት። እሱም እኛ ይገባናል፣ ግን ፔንታጎንን ነው ኮንቪንስ ማድረግ አለኝ። እኔ የግዢውን ነገር ትቼ በእርዳታ መልክ እንዲደረግልኝ ነበር የጠየቅኩት። ጀነራል ሙሉጌታ እንዲረዳኝ አስመጥቼው ነበር። ሁለታችን ብቻ ነበርን። ፔንታጎን እንዳስረዳ ስቴት ዲፓርትመንት አስተናድቶ ትልቅ ስብሰባ ተደረገ። ብዙ ጀነራሎች አሉበት። እነሱም ተብዙ ጥያቄና መልስ በኋላ ኢምፕረስ ሆነው ፌቨራብል መልስ ሰጡ። ተስቴት ዲፓርትመንት ጋር ንግግሩ ቀጠለ። የሚጉዳይ ንግግር፣ በየዓመቱ የሚሰጡን የመሳሪያ እርዳታና ቤዝ ጉዳይ፣ አስመራ ያለው የቴሌኮሙኒኬሽን ሴንተር። ከዚህ በኋላ ሁለት ስምምነት ተፈረመ። የእርዳታውና የአስመራ የቴሌኮሙኒኬሽን ሴንተር የጃንሆይ የፈልስቴሽን ቴሌግራም ለኔ የተደረገ አርካይቭ ይገኛል። ይህ ሁሉ መሳሪያ ደክም ያመጣሁት መሆኑን ታሪክ ያስረዳል። መሳሪያችንን በእርዳታ ለመጨመር በየጊዜው የተደረገው ድካም። የጀነራል መርዕድ ጉብኝት በኩባ ክሬዚ ጊዜያት በ1966 ጃንሆይ ያደረጉት ጉብኝት ከፕሬዝዳንት ኬኔዲ ጋር ሜሞራንደም ውጤቱ F58 ፎር ትሬኒንግ 2001B በ66 ፕሬዝዳንት ጆንሰን ጋር የነበሩት ጀነራል ወልደ ስላሴ አቶ ከተማ ዶክተር ምናሴ በ70 ከኒክሰን ጋር የነበሩት ጀነራል ከበደ ማሞ ከተማ ምናሴ በ73 ከኒክሰን ጋር የነበሩት ጀነራል ከበደ ጀነራል አሰፋ ምናሴ ውጤት እናጠናለን። ስለ ኡጋዴን ጉዳይ አጥንቶ እንዲያቀርብ ጀነራል ከበደ አሰፋ ድረሴ ገንዘብ የውጭ ጉዳይ ሚኒስትር ያገር ግዛት ብዙ ጊዜ ጎትጉቼ ከ7 እስከ 8 ወር ድረስ ግን ለሚያስቸኩል ብለው 6 ሚሊዮን ጠይቀን ተፈቅዶ ጥር 65 አሜሪካኖች የምንጠይቀውን አምጡ አሉን። በኋላ ዲፊውን ያቀረበው 400 ሚሊዮን። ይህንን እስራ ላይ ለማዋል በምን ያህል ገንዘብ ሚኒስትር ጠየቀ ማቅረብ አቃታቸው። አንዳንድ በማሰኘት እናጠናዋለን። የጃንሆይ ቪዚት ደረሰ። ውጤቱ የ73 ጉብኝት። ጉዳዩ በጣም ተጎተተ። ሚኒመም ንገሩኝ በማለት ታሰፋ ጋር ተነጋገርንበት። ከጀነራል ከበደም ተመናሴም ከማሞ ጋርም። እኔም ለመሄድ አስፈቅጄ ቀጠሮ ተጠየቀ። መልሱ ሳይመጣ ክሬዚ ሆነ። ነሐሴ 1966